ባንቺ እይታ ትዳር ማለት በራሱ ምን ማለት ነው? የማይገባን ነገር ራህሙዬ ሳይክል የሚባል ነገር መኖሩን አናውቅም። ሁሌ ፍቅር እኮ ይደብራል። በጥፊ ካላለኝ የወደደኝ አይመስለኝም ማለት። ሴት ልጅ ወደ ትዳር ከመግባቷ በፊት ለራሷ ልታሟላቸው የሚገቡ መስፈርቶች ምን ምንድን ናቸው? ለምሳሌ ወንዶች ሐራም የሚሆንበት ወንድ አለ ማግባት። ሴክሹዋሊ ምንም የማይችል ከሆነ ሐራም ነው ለሱ ማግባት። ግዴታ ደግሞ የሚሆንበት አለ። በተለይ አሁን ላይ ደግሞ ይሄ ሰርፕራይዝ የሚሉት ነገር ሰርፕራይዝ ኢኳል ቱ ላቭ በጣም ሮንግ የሆነ ኢኩዌሽን ማለት ነው። ያኔ እኮ አልኳት ምጣድሽን እኔ ነኝ የሰበርኩት ምናምን ስላት ሲሄድ ግቢ ልገባ ቤቴ ማለት ነው። አሁን ሀጂ በድሩ ጋር ያልኩሽ ጋር ልገባ እንደዚህ እግሬ አንስቼ ነሲል ትልል ስል ማለት ነው ሹልል እያለ ይሄዳል። ጥቁር ባብረጅም እስካሁን አይረሳኝም አለ ማይንዴ ላይ ነው። በጣም የሚያስፈራው ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመዮች ፖድካስት ነው። በሱመዮች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ታሪካቸው እንዲያጋሩን በመጠየቅ የምንወያይበት ፖድካስታችን ነው። ዛሬም ልዩ እንግዳ እዘንላችሁ ቀርበናል። እንግዳችን በተለያዩ በቤተሰብ ዙሪያ ለሴቶች ስልጠና በመስጠት ጠንካራና ብቁ ሴቶችን ለመፍጠር የምትተጋ እህታችን ጀሚላ ጎሹ ነች። ዛሬ እዚህ ተገኝታለች። እናንተም እስከ ዝግጅታችን ፍጻሜ ከተከታተላችሁን ብዙ ትምህርቶችን እና ቁም ነገሮችን ከሷ ትወስዳላችሁ ብለን ተስፋ እናደርጋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ የምላችሁ እኔ የፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ነኝ። መልካም ቆይታ። ጀሙ ጥሪያችንን አክብረሽ እዚህ ስቱዲዮአችን ድረስ ካለችሽ ትንሽዬ ጊዜ አካፍለሽ ስለመጣሽልን እጅግ አድርገን እናመሰግናለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም እንግዳ አድርጋችሁ አክብራችሁ ስለጋበዛችሁኝ ሀሳቤን እንዳስተላልፍ እድል ስለሰጣችሁኝ እኔም በጣም ሹክራን ጀዛኩሙላህ ኸይር ማለት ፈልጋለሁ። መርሃባ ጀሙ፣ እስኪ ብዙዎች ያውቁሻሉ ከመሆኑም ጋር ለሚያውቁሽም ለማያውቁሽም ጀሙ ማነች፣ የተወለደች እድገቷ እንዴት ነበር፣ የትምህርት ሁኔታዋ እንዴት ነው የሚለውን እስኪ ግለጪልን። ኸይር እንግዲህ የተወለድኩት አዲስ አበባ ነው፣ ታይዋን የሚባል አካባቢ። ትምህርትም እዛው ዙሪያ አንድ ወደ ላይ ሲሆን እናት ትምህርት ቤት ተማርኩኝ እስከ 4ኛ ክፍል። ከዛ ደግሞ ከታይዋን ወደ ታች ሰፈረ ሰላም እስከ 8ኛ ክፍል። በድጋሚ ደግሞ መድኃኔዓለም እስከ 12ኛ ክፍል ደግሞ መድኃኔዓለም ቤት ነው የተማርኩት። ዩኒቨርሲቲ ደግሞ የተመደብኩት ሀረማያ ነበረ። በጣም ደስ የሚለኝ ከላይፌ ደስ የሚለኝ ኤክስፒሪየንስ ያገኘሁበት ሀረማያ ዩኒቨርሲቲ ነበር። በጣም ደስ የሚል ጀማ ነበር። ጀማውም ጥሩም ቆይታ ነበረን። መልካም እህቶችን እስካሁን ድረስ ጓደኝነታችን የዘለቀ መልካም እህቶችን ያገኘሁበት ጀማአና ዩኒቨርሲቲ ቆይታ ነበር። አልሐምዱሊላህ። ከዛ በኋላ ደግሞ ወደ ስራ ሆነ። ዩኒቨርሲቲ ነው መጀመሪያ ስራዬ መምህር ነበርኩኝ። እዛ ሆኜም ደግሞ ኒካህ አሰርኩኝ። አሁን ላይ ባለ ትዳር 4 ልጆች እናት 16 ዓመት ትዳር ላይ ቆይቻለሁ። አልሐምዱሊላህ ረብል ዓለሚን። ይህን ይመስላል ባጭሩ። ማሻአላህ። እንግዲህ የሚብራራ ነጥብ ካለ በጥያቄ ታነሽልኛለሽ። መርሃባ። ማሻአላህ። እንግዲህ አዲስ አበባ ነው ተወልደሽ ያደግሽው። ከዛ በኋላ ሀረማያ ዩኒቨርሲቲ ነው። በምን ፊልድ ነው ሀረማያ ዩኒቨርሲቲ የተመረቅሽው? ማኔጅመንት ነበር። አክቹዋሊ እኔ እንዴት ነው መሰልኩሽ ማትስ ፊዚክስ ምናምን ብዙም የሚገራልኝ አይደለሁም። ጠቢያዬ ሶሻል ተማሪ ነበርኩኝ። በአጋጣሚ እኔ ዩኒቨርሲቲ ስገባ ግራጁዌት ያደረገ ወንድሜ ደግሞ ማኔጅመንት ፊልድ ላይ ነበረ። ከሶሻልም ፊልድ አይ ቲንክ ማኔጅመንትን መርጬ የገባሁበትም ኢኮኖሚክስ ትንሽ ከበድ ይላል የሚባል ሀሳብ ነበረ። አካውንቲንግ ደግሞ ያኔ በኛ ጊዜ ሰነፎች ነው ይባል ነበር። ማኔጅመንት ማዕከለኛ በሚለው ማኔጅመንት ዲፓርትመንት ነበር ጆይን ያደረግኩት። 3 ዓመት ነበር ያኔ ቆይታችን። አልሐምዱሊላህ በጥሩ ውጤትም ጨርሻለሁኝ። ደስ የሚለኝ የህይወቴ ክፍል ነው። አልሐምዱሊላህ ረብል ዓለሚን። ማሻአላህ። ሀረማያ እንዴት ነበረች?
ሀረማያ ዩኒቨርሲቲ ያኔ የሚገርምሽ 1999 ላይ ነው ጆይን ያደረኩትና ሀረር ያው ቀደምት የኢትዮጵያ ከተማ ናት እንደምናውቀው። የሀረር ሚሊኒየም በ1999 ነበረ። የኢትዮጵያ ሚሊኒየም 2000 ላይ ሆኖ ማለት ነው። ተግባባን። አንድ አመት ቀድሞ የሀረር ሚሊኒየም ነበርና ዩኒቨርሲቲውም ያው የዛው አካባቢ ስለሆነ ብዙ ልማቶች ይደረጉበታል። በጣም ትዝ የሚለኝ ሀረማያ በእንትን ነው የምናውቀው በአግሪካልቸር ነው የሚታወቀው። ዩኒቨርሲቲ ስቲል ነው ሞር በአግሪካልቸሩ ይታወቃል። ሶሻል ፊልዶችም ኢንጂነሪንግም ምንም አለው ግን ኦብቪየስሊ እና በጣም ሰፊ ነው ግቢው። እንትኑ ሶሾ ዲሞግራፊሱ ደስ ይልሻል። በተለይ እንደ ሙስሊም ማጆሪቲ ሙስሊም ነው እዛ አካባቢ ላይ ምንም ቢሆን የውቅ ሙስሊም ነው የሚለው ነገር የዘርም የምንም ልዩነትም ቢኖር ያ ሴፍቲ ይሰማሻል። መስጂዶች በዙሪያችን አሉ። ጀማውን በጣም ጠንካራ ነበረ። እንደውም ይሄ 1997 ምርጫው ምናምን እንትኖች አሉ አይደለ? ያ አዳከመው እንጂ 97 የነበረው ምርጫና ከዛ በኋላ ተከትሎ የመጡ አለመረጋጋቶች ትንሽ እንትን አለው እንጂ አልহামዱሊላህ በአሁኑ ሰዓት ብዙ ኺላፍ ምናምን እንሰማለን ዩኒቨርሲቲዎች ላይ። ያኔ እንደዚህ አይነት ነገርኛ አናውቅም። ማሻአላህ በአጋጣሚ እኔም አመት ከቆየሁ በኋላ እኔ አሚር ተደርጌ ነበርና ሰከንድ ይር ሆኜ አሚር ነበርኩኝ። የጀማውም የቀይ ጨረቃ የሚባልም ክለብ ነበረን እዛም ጋር አሚር ነበርኩኝ ምናምን። ኢድ ምናምን ሲሆን ትዝ የሚለኝ የኢድ ቀን እንሰራለን ሩዝ ቀቅለን ስጋ ተከትፎ ምናምን ተደርጎ ወንዶቹ ይखाድማሉ። ደስ የሚል ቤተሰባዊነት ነበረው አልহামዱሊላህ። ትምህርቱም ደግሞ ጎን ለጎን ጥሩ የትምህርት ቆይታ ነበረኝ። እኔ በአጋጣሚ ራህሞ አላደል ሴትም ሙስሊምም ስትሆኚ የሆነ መገለል አለ የምንሰማቸው ጫናዎች ምናምን አሉ አይደለ? እንደዚህ አይነት ነገር አጋጣሚ ብዬ አላስብም። ሴንስ አላረገውም ይሆን ወይ ሚኒንግ አልሰጠውም ይሆን አላውቅም። ግን ሰክሰስፉል ሆነን አልহামዱሊላህ ጥሩ አቺቭመንት ነበረን። ሜቢ ማረሳቸው ሁለት አጋጣሚዎች አንዴም ሆነ መሰለሽ አይ ቲንክ ያኔ ሰርድ ኦር ሰከንድ ሆነን ነው አዲስ አበባ ዩኒቨርሲቲ የነበሩ ወንድሞቻችን ሰላት መስገድ ተከልክለው ሰላማዊ ሰልፍ ወጥተው ብዙ የታሰረበት ጊዜ ነበረ። ካልተሳሳትኩ ሰከንድ ይመስለኛል። ከዛ የታሰሩት ይፈቱ ተብሎ እኛም ደግሞ ሰላማዊ ሰልፍ አደረግን። ሰላማዊ ሰልፍ አድርገን ምናምን ተረጋግተውን ከሀረማያ ዩኒቨርሲቲ ሀረማያ ከተማ 5 ኪሎ ሜትር ነው። ከሀረማያ ከተማዋ ደግሞ ወደ ድሬዳዋ ወደ 20 ምናምን አይ ቲንክ ሀረር 14 ምናምን አካባቢ ነው። ወደ ድሬዳዋ መሰለኝ ብቻ ብዙ ሙቭመንቶች ነበሩ። ሰርዲን ላይ ደግሞ አሚራችን ታሰረብን። በአጋጣሚ ኡስታዝ መሐመድ አንሲ በጣም ትልቁ ዓሊም መጥተው ዳዕዋ አድርገውልን ነበረ። እሳቸውን ሲይዙ ዲፖርት የተደረጉበት አጋጣሚ ነው። ወደ ድሬዳዋ ዩኒቨርሲቲ ይዟቸው አብረው እየሄደ አሚራችን እሳቸውም ጋር አንድ ላይ ታሰረ ልጁ። እሳቸው ዲፖርት ተደረጉ፣ እሱ ደግሞ እስር ቤት ቀረ ማለት ነው። ከዛ አሚራችን ይፈታልን ብለን ደግሞ ድሬዳዋ ሄደን ሙሉ ጀማውን ወስደን ምግብ ምናምን እየሰራን እያበላን መስጂድ እንደነበር ረሳሁት። መስጂድ ጀማው ሙሉ ሴቱም ወንዱም እዛ ሆኖ ሎቢ አድርገን ከንቲባውን ፖሊስ ኮሚሽነሩ ምናምን አናግረን አሚራችን ይዘን ሄደን በ3 ቀኑ ማለት ነው አስፈትተነውና ይሄ ደስ የሚሉኝና ማስታወሰው ትዝታዬ ናቸው። ማሻአላህ ደስ የሚሉ ጥሩ አጋጣሚዎች ናቸውና የዲን ትምህርትስ ጎን ለጎን እዛው ትማሪ ነበር ወይንስ በልጅነትሽ መድረሳ አካባቢ የነበረሽ እንትን እንዴት ነው? እሱን እስኪ እናንሳ። እኔ የሚገርምሽ የመድረሳ ህይወት የለኝም። አባታችን አላህ እድሜውን ያርዝምልን ቤት ነበር እንድንቀራ የሚያደርገው። ኡስታዞች ነበሩን ከልጅነቴ ጀምሮ ትዝ ይለኛል። 6 ዓመት 7 ዓመት ሆኜ ኡስታዝ ነው ቤት እየመጣ የሚያስቀራው። ስናኸትም ደግሞ እዛው ኪታብ እንቀጥላለን። ታላላቆቼም በዛ መልኩ ነው ያደጉት፣ እኔም በዛ መልኩ ነው ያደግኩት። የተወሰነ 12ኛ ክፍል እንዲህ ክረምቱ ላይ አካባቢ ወደ አንዋር መስጂድ እንደውም የተወሰነ እንሄድ ነበር እኔና ታላቅቴ ትዝ የሚለኝ ነገር። ከዛ በተረፈ ቢላል መስጂድ ነው ቅርባችን የነበረው። ተራዊህ ጁምዓ ምናምን እዛ ነበር የምንሰግደው። ከዛ ባለፈ ግን መድረሳና የመድረሳ ህይወት እኔ ታሪክ ላይ የለም። ካምፓስ ስንገባ ምን ሆነ ካምፓስ ብዙ ቂራቶች ትጀምሪያለሽ ግን ይቋረጣል።
ብዙ ሪያድ በይ ብሉግ በይ ተፍሲር ትጀምሪያለሽ ኡምዳ ምናምን አረብኛ ነሁ ምኑ ተጀምሮ የተጨረሰ ማስታወሰው የለኝም ለጊዜው ብዙ ነገር ግን እንደጀመረን ትዝ ይለኛል ያው ጀማው ላይ ጠንካራ ሸኾችም ነበሩን አልহামዱሊላህ ማሻአላህ እንጀምራለን ግን ዳር አልደረሰም አሞሮ ለሰው ነው እኔ መድረሳ ሀያት የለም በህይወቴና አይ ዊሽ ቢኖር ብዬ ሳስበው የተሻለ ሆን ነበር ወይስ ሚስ ማረግ ጥሩ ነው እንግዲህ አላህ ነው የሚያውቀው ኸይሩን ከቤት ነው ሁሉም ነገር የሚጀመረው ትልቁ መድረሳ ያው እናቶቻችን ጋር ቤት ውስጥ ነው እኔ አንዴ ምን ተፈጠረ መሰለሽ መድረሳ ተምሬ ምናምን ገባው የዛኔ አቂዳ ነበር ያን ቀን አፈን አቂዳ ነበር የዛን ቀን የተማርነውና ስለ ቀዳ ወልቀደር ኡስታዛችን አስተማረን ከዛ በቃ ሰው ቢሞት እንደዚህ ንብረት ቢጠፋ እንዲ ቢሆን ያው በልጅነት እንተነሽ አይደል ቋንቋሽ አይደለም የሚነገርሽ ከዛ የአላህ ቀደር ነው ብላችሁ መተው አለባችሁ ነው ነገር ብሎ አስተማረንና ቤት ገባው ከዛ እኛ ቤት ደግሞ የሚገርምሽ እናቶች ጋር ጀበና ምጣድ ፔርሙዝ ትልቅ ቦታ ነው የሚሰጠው ለምን እንደሆነ ተሰባሪዎቹ አው በቃ የሆነ እናቴ እንደም ጀበናዬን ፔርሙዝን ቀስበል ምናምን ስትል እንደም ከኛ በላይ ጀበናዎቿን የሆነ እቃዎቿን የምትወዱ ምናምን ይመስለኝ ነበርና ከዛ ቤት ገባውና እማ አልኳት አለችኝ አንቺ ግን በቀዳ ወልቀደር ታምኛለሽ አልኳት አዎ አምናለሁ ለምንድን ነው ማላምና አለችኝ እማ ምጣድሽ ቢሰበር ጀበናሽ ቢሰበርም ታምኛለሽ አልኳት አዎ አምናለሁ አለችኝ እሺ አልኳትና ሄድኩኝ ኪችን ይዘኔ አዎ ጉልቻ ነበር አይደል እንትን የሚባለው ምጣዱን እንደዚህ አድርገሽ ስትጠቀሚ ታወርጃለሽ ከዛ ከተጠቀምሽ በኋላ ደግሞ ታስደግፊያለሽ ክፍለ ሀገር ነበር እንዳውኑ ዘመናዊ ኢንተርኔት ኤሌክትሪክ ምናምን አልነበረም በሰዓቱ አወረድኩትና ምጣዱን ከዛ ድንጋይ ይዤ መጥቼ መሐሏን ፍንከት አደረኳት በጣም ነው ደስ የሚለው ሲሰበርና አንቺ ነሽ ደስ ያለሽ አዎ በጣም ደስ አለኝና እዛ ሄድኩና እማልኳት ቅድም በቀዳ ወልቀደር አምናለሁ ብለሽኝ አይደል አልኳት አዎ አምናለሁ ምን ሆነሽ ነው ምናምን ነገር ብላለችኝ እንግዳውስ ምጣድሽ ተሰብረዋል አልኳት እንዴት አለች እማ እንዴት አይባልም እንዴ ኡስታዝ እንዴት እንዳትበሉ ሰው ቢሞት ራሱ ሰው ቢታመም ንብረት ቢጠፋ እንዴት እንዳትሉ ብለዋል አልኳት ከዛ በቃ ታወች ሂዳይታ ደንገጥ ብላለች በሰዓቱ ደግሞ ትንሽ ከበድ ይላል ምጣድ የሆነ አመሏን ማወቅ ምናምን ነገር እዛ ላይ ክፍለ ሀገር ነበር የሆነ ገበያ ቀን ጠብቀሽ ነው የምትገዢውላ እና ደንግጣለች ግን በሰዓቱ እኔን እንትን አላለችኝም አልተቆጣችም ምን አላለችም ከዛ ካደኩ በኋላ ያኔ እኮ አልኳት ምጣድሽን ነኝ የሰበርኩት ምናምን ስላት አውቄያለሁ አለችኝ በዛን ሰዓት እንዴት ብዬ ከተቆጣውሽ ጥርጣሪ ውስጥሽ ላይ ሊፈጠር ነው ገብቶሻል ለምንድን ነው ይሄንን ያነሱልሽ መረሳ የሚጀመረው ከቤት ነው አሁን እናቴ እንደዛ አድርጋ ባታስተምረኝ ኑሮ እዛ ጋር መረሳው ላይ ባያስኩት ብቻ እንተላልል እችላለሁ ማለት ነው ለዛ ነው ይሄንን ያነሳለሽ ደግሞ ምጣድ ሰብረሽ ቀዳው ቀዳው አስተማርሽ ማለት ነው በጣም ነው የሚገርመኝ እስከዛሬ ሳስታውሰው ስለዚህ በልጅነታችን እንትን የምንለው ነገር ቀላል አይደለም መድረሳ የሚጀመረው ከቤት ውስጥ ነው ለማለት ያህል ነው አሁን ላይ ብዙ ኮርሶችን ተሰጫለሽ ከዛ ፊት ግን ምርጫ ቦርድ ላይ ነበርሽ እንዲሁም ደግሞ በሀገራዊ ምክክር ኮሚሽን ውስጥም እየተሳተፍሽ ነበር እንዴት ነበር እሱን ነካ አድርገን እንለፈው እስኪ አክቹአሊ ራህሙዬው ከዋናው ኬሪየር ጋር ብዙም ሪሌት ማያረግም ቶፒክም ስለሆነ እንግዲህ አላህ ፍቆኝ ኸይር ካደረኩኝ አላህ ይቀበለኝ እሱ ነው ከአላህ ጋር ተሳብ ማረግበት ብዬ ነው ማስበውና ሌላ ሚዲያ ላይም ሶሻል ሚዲያ ላይም ዲስክሎዝ ማላረገው ፓርት ነው የጠየቅሽኝ ያው እና አንቺ ምን ተዋወቅበት ስለሆነ ነው በርግጥ ይገባኛል ምርጫ ቦርድ ያው እንደንትን ምን አለ መሰለሽ የ2004 የነበረው የድምጻችን ሰማ ሙቭመንት ላይ ያን የመጀመሪያ ጀነርጉዝ ነበርኩኝና ባለቤቴ ምንም እንድሳተፍ አልፈቀደልኝም ሰላማዊ ሰልፍ ምናምን ያውም ሰፈሬ ቅርብ ነበር ብርጭቆ አካባቢ ነበርኩኝ ወዲያ ቅርብ ነው ወክ ማድረግ ሁሉ የምትችይው ዲስታንስ ላይ ያለ ነውና ምንም መሳተፍ አልቻልኩም ሳልፍ ብቻ ከክላስ መልስ ያኔ ማስተርስ እየተማርኩኝ ነበር አስታውሳለሁ ወንጌት ላይ ከፒያሳ መጥቼ ወንጌት አደባባዩ ላይ ይሰማል ጀማው ሲንጫጫ ምናምን ያው ተክቢራ ምናምን ተሰማለሽ እና አትሊስት የሆነ በራሴ የሰማሁት ነገር ያ ነው ከዛ በተረፈ በሚዲያ በሰው በሚነግረኝ ያ ፓርቲ ያለፈው ማለት ነውና
እንዲሁ እንደ አንድ ሙስሊም ሰው ለጀማው ለኡማው ባበረክት የምትዩ ነገር አለ? በአጋጣሚ ይሄ የ2017 የመጅሊስ ምርጫ ደግሞ አትሊስት ያንን እንኳን ማደርግበት ብዬ ማስበው እንደዛ ነገር ሆነና አክቹዋሊ 7 ሰው ኦልሬዲ ተመርጦ ነበር ቦርድ ላይ አዲስ አበባ ላይ ቦርድ 7 ነበሩ። ግን ያላህ ቀደር ሆኖ አንዱ ሰው አልተመቸውምና እሱን ሲተኩ ደግሞ ሴት ቢሆን ሙሉ በወንድ ከሚያዝ ሴት ቢሆን ብለው አሰቡና አይ ቲንክ ዶክተር አብዱልአዚዝ ከየት እንደሰማ አላውቅም ሲቪ ምናምን ደርሶኛል እና እስቲ እንዲህ አይነት ነገር ነበር ምን ታስቢያለሽ ብሎ ደወለልኝ። እንግዲህ አህለን ወሳህለን የምትዩ በተቻለ መጠን ማበርከት ስትቺ ወደኋላ መሸሹ አገው ነው ብዬ አላስብም። ደግሞ ኢት ሚንስ ሴሎት ፕሬዘንስሽ ራሱ ማተር ያደርጋል ማለት ወንድ ሲኖር ወንድ ነው በቃ ከእሱ አንጻር ነው የሚያየው ብዙ ቦታ ክፍተትም ስለሆነ ሴት ስትኖርም ደግሞ የራሷን ይዛን የምትገባውና ከዛ አንጻር ጆይን አደረግን። አልহামዱሊላህ ጥሩም ከባድም ጊዜያት አሳልፈናል። እንደ ቦርድ ጥሩ መግባባት ነበረን። በጣም ማከብራቸው ትልቅ ሰዎች እና ሀጂ ሁሴን ላላምዳ እና ወንድም ጅብሪል ኡስማን ዶክተር ኢብራሂም ሙልሻውን ኑረዲን ሁሉም ማለት ነው መሐመድ ካሳ ማዩብን በትያቸው ትልልቅ ፐርሰናሊቲዎች ናቸው ለኔ። ብዙን ተማርኩበት ነው የማስበው እንደው ብዙ ኤክስፒሪየንስ እንዳልኩሽ የመድረሳ ሀያት የለኝም አይደለም ጀማው ምን ላይ ነው ማህበረሰቡ እንዴት ነው ምናምን የሚባል ነገር እኔ ላይ የለም። ሙስሊም ሁሉ ሙስሊም ነው ለኔ እንደ እይታዬ ማለት ነው እንጂ ሼፕ ተደርጌ ያደኩት ነገር የለኝም ከቤተሰቦቼም የተለየ እንትን ያስኩት ነገር የለም። አውና አልহামዱሊላህ ጥሩ ቆይታ ነበረ። ያው ብዙ ቻሌንጅ አለው እርግጥ ሴት እንደመሆኔ ብዙ ብቸኛ ሴትም ነበር እንትን ይልብሻል አንዳንዴ 40 ምናምን ወንድ ባለበት አንዳንቺ ብቻ ሚቲንግ ከዛ በቃ ምንም ማውራታት እቺ ሐሳብ መስጠታት እቺ በክሉለስ የምትሆኝበት ነገርም ይሆናል። በቃ መቀመጥ ይሁን ማይሰራም ብዬ ሚቲንጎች አቴንም አላረግበት አጉል ሰዓት ይይዛሉ ከኢሻ በኋላ ይሉሻል ምናምን ልጆች አለ ቤተሰብ አለ ማትቺበት ሁኔታ አለ ኢንፎርማል ጋዘሪንጎች አሉ ካፌ ላይ ምናምን መገናኘት አለ በአጋጣሚ መንገድ ላይ ብዙ ነገር ሊወራ ይችላል። ያ ሁሉ ክፍተት አለ በርግጥ ግን with all that አልহামዱሊላህ 2 ክፍለ ከተማዎችን አስተባብር ነበረ። ማሻአላህ እንግዲህ በቻልኩት ያህል አበርክቻለሁ ብዬ አስባለሁ። ውጤቱ ደግሞ ከአላህ ነው ኢንሻአላህ። አሁንም አላበቃም ሚናችን ብዬ አስባለሁ ጅማሩ ነው። እኔ አሁን ትልቁ ቤኔፊታችን ብዬ የማስበው ትልቁ ያገኘነው ነገር ሌላ ጊዜ ከዜሮ አንነሳም ነው በቃ ሚኒመም ትልቁ ቶታል ኤክስፒሪየንስ አለን። የሚገርምሽ በጣም በጽዳት ነው የሰራነው አሰባ ቦርድ ላይ ኤቭሪቲንግ ዶክመንትድ ነው ሁሉ ነገር ማንም ሰው መጥቶ ሪፈረንስ ቢፈልግ ማግኘት የሚችልበት ነው በተቻለን መጠን እንደሰውኛ ለፍተንበታልና ከዛ አንፃር ለሙስሊሙማ ትልቅ ሌሰን ነው ብዬ አስባለሁ። አትሊስት ከዜሮ አንጀምር እቺ ነች በቃ ምንም ማትደራደሪባት ነገር ያ ነው ብዬ አስባለሁ። እንግዲህ አላህ ያግዛቸው ተመርጠው የመጡትም ሰዎች ቃላቸውን የሚጠብቁ አላህ ያርጋቸው። አሁንም ለማገዝ ፈቃደኛ ነን ዝግጁ ነን ኢንሻአላህ። ማበርከት ከቻለን ለሙስሊሙማ ምን ሰስተው ነገር አለ ብዬ አላስብም አላህ እስካስቻለን ድረስ ኢንሻአላህ አላህ ይርዳ። ሶ ይሄን ይመስላል አይ ቲንክ የብሔራዊ ምክክር ኮሚሽን just ኢንሲደንት ባዩ ገጠመኝ ነው ግን እሱም የምትማሪበት ነገር አለ። እኔ የሚመስለኝ የነበረው ብሔራዊ ምክክር ኮሚሽን ላይ እንደ ሙስሊም አለን አይደል ብዙ ህመሞች የሙስሊሙ ብቻ አይነት ይመስለኝ ነበረ። ለምሳሌ ድምጽ አልተሰጠንም መሪነት ላይ የለንም እንደ ሁለተኛ ዜጋ መታየት ምናምን ብዙ ነገሮች አሉ አይደል ግን ለካ ብዙዎቹ ሼር ያደርጉናል ከእምነትም ውጪ ደቡብ አካባቢ ያለ ሰዎች የሆነ አካባቢ ያሉ ሰዎች እንደዚህ ሼር የሚያደርጉት ነገር ነው። እንደ ሀገር ምን ላይ ነን ያለ ነው የሚለው ኢቭን አሁን በአገር አስተዳዳሪዎች ሌቭል ምን አይነት ሰዎች በጣም ትልልቅ ሰዎች ፐርሰናሊቲዎች ጋር ነበር የቀድሞ ፕሬዝዳንት ሙላቱ ዘውዴ ነበሩ እና አምባሳደር ሌንጮ ባቲ ነበሩ እኛ ቲም ላይ ዩኒቨርሲቲ ፕሬዝዳንቶች ነበሩ ብቻ ብዙ ትልልቅ ሰዎች ነበሩ እና ፕሮፌሰር አደም ካሚል ብዙ ሰዎች ማለት ነው ማደ መክሳ ብዙ ሰዎችን ማንሳት ትችያለሽ እና
እንደ ሀገር አንዳንዴ ማለት አውት ኦፍ ኖዌር ተነስተሽ እዛ ቦታ ላይ ከእንደዚህ አይነት ሰው ጋር እንትን ስትይ እላለሁ ኸይረት ያለሽ በቃ አላህ አሰበው የሚያቀናጀው ነገር አለ ብለሽ ነው የምትተዩ። እንደ ሀገር ራሱ ምን ላይ ነው ያለንበት ቁመናችን ኤክስፔክቴሽኑ ላይክ ሙስሊም ሴት ስትሆኝም መብትሽን ክሌም ማድረግ ላይ ራሱ ላውድሊ ነው የጠየኳቸው እንዲ ፖይንቶች ስል አንቺ ከባድ ፖለቲከኛ ነሽ ምናምን አፈነዳሹ እኮ ምናምን አይነት ኮመንት ነው እና በቃ የተባለውን እሺ የሚላሃ ምናምን እያለ ብቻ እንደዛ አይነት ሰው ኤክስፔክት ያደርጋሉ። ግን ሪያሊቲው አይደለም። አሁን ያለንበት ተጨባጭ ምናምን እያለ አብሮ መሄድ ህዝብ ያለበት ጊዜ ነው ብዬ አላስብም። መብቱን ክሌም የሚያደርግ መብቱን ማስከበር መጠየቅም መኖርም የሚፈልግ ሰው ነው ያለው ብዬ አስባለሁ። ትልቅ ኤክስፔሪየንስ ነው እሱም ቢሆን ኢንሻአላህ ውጤቱን ደግሞ እናየዋለን። ኢንሻአላህ ወደፊት እናይበታለን። ምርጫ ቦርድም አካባቢ አንቺን ስናይሽ በነገራችን ላይ እንደ ሴት ኩራት ነው የሚሰማን። እንዳልሽው ጅማሮ ነው። ኢንሻአላህ ወደፊት ደግሞ የተሻለ ውጤቶችን የምናስመዘግብበት ይሆናል ብለን ተስፋ እናደርጋለን። እኛም ጀሙ ወደ ደቡብ አካባቢ ዲላ ላይ አስተማሪው ነሽ፣ ስታስተምሪ ነበር። እንዴት ወደዛ ገባሽ? እንዴት ነው አዲስ አበባ ተወልዶ አድጎ ከዛ ደግሞ ወደ ክፍለ ሀገር ተመልሶ መኖር ከማህበረሰቡ ጋር እዚህ ያለው ካልቸር እና እዛ ያለው ካልቸር እንዴት ነው ይጣጣማል ወይ? ምን ይመስላል? እስኪ እሱን እናንሳ። የዲላ አንድ 10 ወር አካባቢ ነው ዲላም የቆየሁት። እንዳልኩሽ ሀረማያ ዩኒቨርሲቲ በጥሩ ውጤት ነበር የተመረኩት አልহামዱሊላህ። ከ3 ፖይንት በላይ ያላቸውን ትምህርት ሚኒስቴር ኢንተርቪው አድርጎ ምናምን ለዩኒቨርሲቲዎች ይመድብ ነበር ግራጁዌት አሲስታንት 1 በሚል ማዕረግ ማለት ነው። ያኔ በዛ ሂደት ላይ እኔ ዲላ ዩኒቨርሲቲ ተመደብኩኝ። ዲላ ዩኒቨርሲቲ ሲሄድ ትዝ ይለኛል አባቴ እናቴ እህቴ አደረሱኝ፣ ቤት ተከራዩልኝ። እህቴ አንድ 10 ቀን አካባቢ አብራኝ ቆየች። ቤት ምናምን እንትን ብለን የቤት ዕቃ ገዝተን ለመጀመሪያ ጊዜ ማለት ነው ይሄ መሰረታዊ ነገሮችን ይዘን ሄደን ግን ቅራቅንቦች አሉ አይደለ ባሊ ድስት ምናምን ይሄ ነገሮችን እሱን ገዝተን ምናምን የኢንዲፔንደንት ሰው ኑሮ ሀብዬ ጀመርኩበት ዲላ ነው። ማሻአላህ ኩክ ማድረግ አለ፣ ልብስ ማጠብ አለ። አክቹአሊ ዩኒቨርሲቲውም ትንሽ ኤክስፒሪየንስ አድርጎናል። ልብስ ማጠብ ምናምን ኦብቪየስሊ አንቺሽ መሰሪው ክልሽን ማጽዳት ምናምን ከዛ ግን ፉሊ ሪስፖንሲብል ሆነሽ አሁን ቤት ገባሽ ቤት ወጣሽ የሚቆጣጠር ሰው የለም። ከማጋዋልሽ የት ሄድሽ ምናምን የሚልሽ ሰው የለም። ያው እንደዛ ነው የነበረው ሀያቱ። ብቻ አልহামዱሊላህ ጥሩ ኢንቫይሮንመንት ነበር። ያኔ ሰመራ ካምፓስ ነበር የኛ ማኔጅመንት ዲፓርትመንት ኦፍ ፋካልቲ ኦፍ ቢዝነስ ኤንድ ኢኮኖሚክስ። እዛ ጥሩ ሰዎች ነበሩ በዙሪያዬም። ያን ያህል ከባድ ጊዜ አልነበረም። ማህበረሰቡ እንዴት ነው ብትይኝ ዲላ ላይ እንግዲህ ኦሪጂናሊ የነበረው ሰው ያለውም ሰው ጌዲዮ ነው፣ የጌዲዮ ማህበረሰብ ነው። ግን ምንድነው መሀል ከተማው ላይ የንግዱ ላይ ምናምን የምታየው መሀል ከተማው ላይ ስልጤ ጉራጌና ወርጂ ነው ያለው። ያ ደግሞ ምን አይነት ነው ማጆሪቲው ሙስሊም ነው አፍተሮል ማለት ነው። መሀል ከተማ ላይ ስታይ በቃ የሙስሊም አካባቢ ነው የሚመስልሽ። መስጊዶች ምናምን አሉ፣ በጣም መራኪዞች አሉ፣ ሂብዝ ማዕከላት አሉ። በጣም ደስ የሚልሽ ጠንካራ ነገር አለው ዲላ ላይ። ከዛ ግን ከከተማዋ ጫፍ ላይ ጌዲዮ ነው። ያኔ 10 ምናምን ዓመት በፊት ነው የሚልሽ። ዩኒቨርሲቲ ላይ ደግሞ ቶታሊ ሌላ አይነት ሰው ነው። ያው ምን አይነቱ ሰው ነው ኦብቪየስሊ የምናውቀው ነው። ነን ሙስሊሙ ይበዛል በጣም ማጆሪቲ ኒርሊ 95% ከዛ በላይ በዩ። ብቻ ጥሩ ቆይታ ነበር አልহামዱሊላህ። ማስተማር አይ ቲንክ እወዳለሁ ያስባለሁኝ። በቻልኩት ያህል መጠር ነበረ። ከዛ በተረፈ አንድማ መሰገናቸው ሰው አባቴ ተከራይቶልኝ ሄደው ቤት ከወር በላይ አልተቀመጥኩበትም። ከዛ ሀጂ በድሩ ይባላሉ አላህ እድሜያቸውን ያርዝመው። የቢላል መስጂድ የሚባል ሰላም መስጂድ ካልተሳሳትኩኝ ትልቁ ጃሚ መስጂድ ነው ዲላ ላይ እና የዛ መስጂድ ኢማም ናቸው። እዛቸው ቤት ያከራያሉ። ሴት መግባት አይችልም። ግን ወንዶቹ ጎረምሳ ወንዶች ናቸው። ሴት ይዘው ከመጡ በነጋታ ይባረራሉ። ከዛ እኔ ጠይቄ አስገቡኝ ማለት ነው። ከረጅም ጊዜ በኋላ አይ ቲንክ የዛሬ አመት ምናምን ሄጄ ነበርና 6 መደዳ ቤቶች አሉ ሰርቪስ
ከ5 ወንዶች መካከል አንዷ ቤት የኔ ናት ማለት ነው። ምን ያህል ከባድ እንደነበረ አስቢው። ግን ሴትዮዋም ጥሩ ሴት ነበረች። ልጆች ምናምን አሉ አብረውኝ እንትን የሚሉ ኪታብም ቀርቻለሁ እሳቸው ጋር ኪታብ ተውሂድ 30 እና 40 ያስተማርሽ በዛው ደግሞ ጎን ለጎን ደግሞ ተቀራያለሽ። አክቹአሊ ከነበረው አጋጣሚ አንፃር ብዙ አልተጠቀምኩባቸውም ነው። እንደው መኝታ ቤታቸው ሆኖ መስኮት ክፍት ያደርጉና ልጆች እየመጡ በውጭ በኩል ነው ቀርተው ይሄዳሉ። እኔም እንደ አንድ ሰው መጥቼ ቀርቼ ወደ ክፍሌ ገባ ነበርና አልহামዱሊላህ ብቻ አላህ Subhanahu Wa Ta'ala ከብዙ ነገር ጠብቆኛል ብዬ አስባለሁ። ህይወቴ ላይ የመጡ ሰዎችን ሁሉ ሳያቸው ከሚነላህ ነው እንጂ ከየትም አታመጫቸው። እዛኛው ቤት ሆኜ ቢሆን ምን ሊከሰት ይችላል ይሁን ያልተመቸኝም ነገር ነበር። ከዛ ደግሞ ዲላ በጣም ሙቀት ሀገር ነው። እባብ ምናምን አለና በጣም ነው የምፈራው። ኢቭን ካምፓስ ላይ ራሱ ያጋጥምሻል እና መኖሪያ ቤቶች ላይ ምናምን እኔ ራሱ ኢቭን የሆነ ጊዜ ላይ ቤት መጥቼ ቤተሰቦቼ ጋር ሲሄድ ግቢ ልገባ ቤቴ ማለት ነው አሁን ሀጂ በድሩ ጋር ያልኩሽ ጋር ልገባ እንደዚህ እግሬን ላነል አንስቼ እንደዚህ እንትልል ስል ማለት ነው ሹልል እያለ ይሄዳል። ጥቁር ባብረጅም እስካሁን አይረሳኝም አለ ማይንዴ ላይ ነው። በጣም የሚያስፈራው ያው እንደ አዲስ አበባ ሰው ነው የክፍለ ሀገር ሰው ምንም አይመስለውም። ኦብቪየስሊ እኛ ግን የኤክስፒሪየንስ ስለሌለን ትራውማታይዝ ትሆኛለሽ። እንዴት ልደር በጣም ነበር የሚያስፈራው። አልহামዱሊላህ አለፈና ረሳሁት መሰለኝ እንጂ ከባድ ነው እና ማህበረሰቡም ያን ያህል ገሪብ አይሆንብሽም። እንደውም አንዳንዴ አንድ ሱፐርማርኬት የሚያላት ጓደኛ ነበረችኝና እዛው ማለት ነው እዛው ሀገር ነዋሪ የነከሌ ቤት ልጅ ነሽ የነከሌ አክስት ልጅ ነሽ ምናምን ነው የሚለኝ ሰው መጥቶና ምን እንደዚህ ኦድ ነገር የለኝም ነበር ይሆን አላቅም ብቻ የሆነ ብቸኝነት ወይምናም አልተሰማኝም። ካልቸሩም ያን ያህል እንትን አይደለም። ፍሩታቸው በጣም ደስ ይልሻል እንዴ ታረጋዋለሽ። አይ ቲንክ ሳየው ባህሪም ያን ያህል ተግባቢ ነሽ። ተግባቢ ብቻ ሳይሆን አዳፕት ማድረግ መላመድ መዋረስ የምትችል ነገር አለ አይደል? እንደዛ ነኝ ይሁን والله አለም ብቻ ብዙም ያን ያህል ቻሌንጂንግ አልነበረም አልহামዱሊላህ። እና የወጣም አይደለም ማህበረሰቡ እንዳልኩሽ ከተማው ያለው ሙስሊሙ ነው ማጆሪቲው አማርኛ ነው። ቋንቋውም ያን ያህል የሚከብድ ነገር የለም። እንደውም ሐረር ትዝ ይለኛል ሐረማያ ምናምን ጅልባብ ለብስ ነበርና እዛ አካባቢ ያለ ሰው ሙስሊም ማለት ኦሮሞ ነው ለነሱና በአማርኛ ስናወራ ኦሮሞኛም ቤኩና ምስንላቸው አንቺ ሙስሊም አይደለሽ እንዴት አስቺም ኦሮሞ በአማርኛ እየጠየቁኝ በኦሮሞኛ ይመልስልኛል። ከዛ ኦሮሞኛም ቤኩና ምስንላቸው ሙስሊም አይደለሽ እንዴት አማርኛ ኦሮሞኛ አስቺም አይነት ነገር ይሉ ነበር። አትሊስት የሆነ የቋንቋ ባሪየር ነበር እዛ ማለት ነው። በዚህ ግን ምንም ያን ያህል ትዝ የሚልሽ ቦዘር የሚያረግሽም ነገር የለም። እንዳልሽው ነው አንዳንድ ክፍለ ሀገሮች ላይ እንደውም አማራ የሚባለው ክርስቲያን ነው። ኦፍ ኮርስ እንደ ጅማም አማራው ራሱ እኮ አማራ የሚለው ክርስቲያን ነው እንደ ሃይማኖት ተደርጎ ነበር የሚወሰደው። ኦሮሞ ስትሆኚ ደግሞ ሙስሊም ተደርገሽ ነው የምትወሰጂውና ከዛ አንፃር ነው ባጭሩ ዲላን ቃኛናት እኮ በመናባችን ማሻአላህ ዲላን እንደዚህ ገለጻ አድርገሽ እንትን ስላስረዳሽን እጅግ አድርገን እናመሰግናለን። ያ ህይወት እንግዲህ ከትዳር በፊት የነበረ ነው። ከዛ በኋላ ወደ ትዳር ተገባ። ከዛ በኋላ ደግሞ በትዳር ዙሪያ ለብዙ ሰዎች መለወጥ ሰበብ ይሆንሽ እንዳለሽ ነው ማቀው። ወደ ትዳር እንዲገባሽ የሚለውን እናንሳና ከዛ በኋላ እንመጣበታለን ስለ ኮርሶቹ። ኦሬዲ ዲላ ያለው ኒካህ ስሬ ነበር እና በአጋጣሚ በአንድ አመት ቶሎ ደረሰን ስኮላርሺፕ። ያው ማዛ መምህር ስትሆኝ ዩኒቨርሲቲዎች ላይ ማስተርስ ደግሞ ግራንትድ የሆነ ኦፖርቹኒቲ ነው። ኦብቪየስሊ ይመጣል ኦፖርቹኒቲ እና የኛ ሲኒየሮች አልፈለጉትም። የኢንዲራ ጋንዲ ናሽናል ኦፕን ዩኒቨርሲቲ የቨርቹዋል ኤዱኬሽን ነበር የህንድ ዩኒቨርሲቲ የህንድ መንግስት በነፃ ስፖንሰር ያደረገው ማለት ነው። እና እነሱ አልፈልግም ሲሉ ለኛ አዲስ ለገባኖቹ እድሉ ተሰጠን። 3 ልጆች ነበር ተጠቀማችሁበት እኛ ዲፓርትመንት ላይ እድሉን ተጠቀምን። አዲስ አበባ ነው የሚሰጠው። 2 ሴሚስተር አስተምረን መጣን ማለት ነው። ወደ አዲስ አበባ ተመለሽ? ስመጣ በቃ ወደ ትዳር ገባሁኝ። ኒካህ ላይ ነበረን ዳር ምናምን አካባቢ ኒካህ ስሬ ነበር። ጥቅምት ይመስለኛል ዲላ ስራ የጀመርኩት። ትዳሩም ደግሞ ሌላ ዓለም ነው። ባይዘው 20ኛ ዓመቴን ወደዋለሁ። 20 ዓመቴ ላይ ግራጁዌት አድርጌያለሁ።
ስራ ይዣለሁ። አንድ ሳምንት ምናምን ሲቀረኝ ደግሞ ኒካህ ማሰር ያለውና ማሻአላህ አልহামዱሊላህ ምልበት ወቅት ነው 20 ዓመት። ከዛ ባለፈ ያው ወደ ትዳሩ ደግሞ ማስተርሴን እየተማርኩኝ ትዳሩን ደግሞ ማኔጅ ማድረግ ጀመርኩኝ ማለት ነው። እና እንዴት ነው የሆነው መሰለሽ ሰው ህይወት ላይ ሲገባ ህይወት ብዙ መልክ አላት። በተለይ ትዳር በጣም ትልቅ ትራንዚሽን ነው ብዬ አስባለሁ። ለምን ሌላውን ሁሉ ለብቻሽ የምትሄጂበት ፓዝ ነው። ሌላው አጃቢ ነው እንጂ ብዙም እንትን አይደለም። ትዳር ላይ ግን አንድ ቀርቶ ሁለት ነው የሚሆነው። የጋራ ሪሌሽንሺፕ ነው፣ ሚቹዋል ነው። የምትሰጪው ነገር ይመለሳል፣ የሚሰጥሽ ነገር ትመልሻለሽ። እንደዛ ነገር ነውና ስሙዝሊ መሄድ ነገር አይደለም። ፕላን ብታረጊው ምን ብትዩም ናምን አይ ቲንክ ያን ያህል ሬዲነሱም አልነበረኝም። ሬዲነስ ስልሽ ፍላጎቱ እንጂ ምን ይፈልጋል ምን ልጠንቀቅ ነው። አንዳንዴ አሁን ላይ በተለይ ያሉ ሴቶችን ሳይ በጣም ያነባሉ፣ በጣም ይጠይቃሉ። ከዛ ምን ይሆናሉ ግን ይፈራሉ። ወደ ትዳር እንዲህ ባይሆንስ እንዲህ ቢገጥመኝስ እችለው ይሆን ወይ ወጣው ይሆን አይነት ፍርሃት አለ። አይ ቲንክ ያኔ ልጅነትም ነው መሰለኝ ምናምን አላቅም ብቻ የሆነ መፈለጊን ነው ማቀው እንጂ የሚያስፈራው ፓርት እንዲህ ምናምን መጠነቀቀው ምናምን ትዝ የሚለኝ ነገር የለም። ስለቆየ ረስቼው ይሆንም አላቅም ብቻና ሂደቱ ላይ ስትሆኚ ቻሌንጆች አሉ። ኦብቪየስሊ ልጅ ማሳደጉ አንድ ቻሌንጅ ነው። ከባል ጋር ያለው ሪሌሽንሺፕ ሜንቴን ማድረጉ ሌላ ነው። እንግዶች ይኖራሉ፣ ቤተሰብ ይኖራል፣ የቤት ውስጥ ሃውስሆልድ ማኔጅመንቱ አለ፣ ብዙ ነገር አለ። በዛ ሂደት ላይ ደግሞ ስታነቢ ሌክቸር ስትሰሚ ሪል ፕሮብሌሙ ላይ ስትሆኝ ደግሞ ያኔ ትፈልጊያለሽ፣ ሄልፕ ትፈልጊያለሽ። ሙሐደራዎችን ታዳምጫለሽ፣ የሴቶች ስብስብ እንዲህ የሚወራበትን ትንትያለሽ። እና ያ ደግሞ ወደ ምን አደገ ስሩ ታይም ለሌሎች ውስጥ ባጋራው ይሄን ነገር ለካ እንደኔ ብዙም ማያቅ ሰው ሊኖር ይችላል። ትንሽ መንገዱን ብታሳየው የተሻለ ላይፉን ማኔጅ የሚያደርግ ሰው ይኖራል። ኦብቪየስሊ ትያለሽ። ያ ደግሞ በጊዜ ሂደት ከ11-12 ዓመት ትዳር በኋላ ይህንን ሼር ባረግስ ወደሚለው ደግሞ ሀሳብ ሄደና እንዳልኩሽ ማስተማር ወዳለሁኝ። ከዲላ ዩኒቨርሲቲ በኋላ ማስተርሴን ነው። ከማስተርስ በኋላ ልጆች ማሳደግ ነበር። በመሀል 3ኛ ልጄ 9 ወር ተቅሪበን እንደዛ አካባቢ ሆና ለ4 ወር አንድ ኮሌጅ ስራ ጀምሬ ነበረ። ግን ምን ሆነ ኮሌጁ ላይ መቀጠል አልቻልኩም። 4 ወር ነው የቆየሁት። ተማሪዎች እንዳይሰሙኝ እንጂ ማጥናት አልወድም። ብዙም እንትን አይደለም ቦታ ግን እንትያለሽ እንትኔ የኔ ትምህርት ላይ የሚያገራልኝ ነገር መስማት ነው። ክላስ መምህሮችን መስማት የበለጠ ሚሞሪ ላይ ሴቭ ያደርገዋል። ማስተማር ደግሞ ሲሆን በደንብ አብላልተሽ ተዋህዶሽ ምናምን ነው። እኔ ማስተማር መውደዴን ያየሁት በሰዓቱ። ግን ለካ ማቀው ነገር ሬዝ ተደርጎ ጠፍቶ ሌላ ነገር ገብቶበታል በቦታው። ገብቶሻል? ያኔ በደንብ እያጠናሁ ካልሄድኩኝ ማስተማር አልችልም። እንዴት ነበር የሚሆነው? 6 ክላስ ነበረኝ ኮሌጅ ማስተምርበት ጊዜ ላይ። እዚህ ጋር ደግሞ ልጅ ማሳደግ አለ፣ ልጆችም አሉ። 3 ልጆች አሉ። ትልቁ ልጄ ነው ትምህርት ቤት የገባ የነበረው። 2 ቤት ናቸው። ያው ሀዲም ጋር ትተሽ ነው እሱም የሚሆነው። ምን ሆነ የመጀመሪያው ቀን ክላስ ላይ ያየሁኝ ምናምን ነው ኮንፊደንስ ላክ አድርጌ ማስተምረው ይደገማል አይደል? 3ኛው ላይ ነው ደህና ይሆናል። 6ኛው ክላስ ላይ ምንም አልይዝም በእጄ በቃሌ ነው ሁሉም ነገር ማስረዳቸው። እንደውም አሰስመንት ሲሰሩ የመጀመሪያ ክላስ ምገባበት በሳምንቱ የመጀመሪያ ክላስ ማለት ነው ምገባበት ላይ ቦሪንግ ነው ኢንጆይ እናረጋውም ምናምን አሉ። ትንሽ ልጆችም ረበሽ የሚያደርጉም ነበሩ። የራሴም እንዳልኩሽ ድክመቱ እንዳለ ሆኖ ማለት ነው። 6ኛው ክላስ እንደውም የማታ ተማሪዎች ትልልቅ ሰዎች ናቸው። የማታ ተማሪ ያው ባለስራ ምናምን ብዙ ኤክስፒሪየንስ ያለውን የማኔጅመንት ቲዮሪን ነው ማውራቸው። እነሱ ሊቭድ ኤክስፒሪየንስ ያላቸው ሰዎችም ሆነው እንደሱ አይነት መምህር የለንም አሉ። ሁሉም እንደሷ ቢሆኑ ብለው አስተያየት ሰጡ ማለት ነው። ሪፒቲሽኑ ነው ግን እዛ ጋር ያደረሰኝ። ግን ሁሌ በቃ የመጀመሪያ ክላስ በመጣ ቁጥር እንዴት አድርጌ ላጥና ማጥናት አለብኝ። ማጥናት ደግሞ አንቻቶጂ ሀሳቤ ደግሞ ምን ነበረ? ፍሪ ታይም ይኖርሻል ኦብቪየስሊ መምህርነት ላይ ፍሪ ታይም ለኔ ለልጆቼ የማረገው ነው። ግን ቤዚካሊ ፍሪ ታይም የለኝ ማጥናት አለብኝ ነው ያ ሰዓት ላይ ገብቶሻል? መቀጠል አልፈለኩም።
4 ወር ላይ አቋረጥኩት ማለት ነው። ቢዚ ሲያደርግሽ? አዎ ቢዚም ሲያደርገኝ ያም ስትራግል ውስጥ ገባ። ከዛ በኋላ ነው እንግዲህ 4ኛ ልጄንም ወልጄ ምናምን ዞሮ አሁንም ማስተማር ግን በትሬኒንግ መልክ ሆኖ ወደዛ አደገ ልልሽ ነው። በአጀማመሩም ጎረቤቶቼ ምናምን ሰብስቤ በጣም አላህ ኸይር ጀዛቸውን ይክፈላቸው ብዙ ኤክስፒሪየንስ ትሬኒንጎች ላይ የማወራው የነሱ ነው። ፍሪ ሆነው ፕራክቲካሊ ያደረጉት ለውጥ ያመጡበት ስቲል ነው ማለት ነው። ኢፌክቱ የሚገርምሽ 4 ዓመት ምናምን ሆኖታል። ግን ከዛ በኋላ እኮ እንዲሆንን የሚልሽ ሰው ታገኛለሽ። ያን እኮ ከተማርን በኋላ ጀምሮ አልহামዱሊላህ ሰላም ምናምን የሚልሽ ሰው አለና በዛ ደግሞ ወደዚህኛው ሀያት ገባው ማለት ነው። ማሻአላህ። እንግዲህ መጀመሪያ የጀመርሽው ጎረቤቶችሽን ሰብስበሽ ነውና የትዳር ኮርሶችን መስጠት የጀመርሽው ያንን ኮርስ እንድትሰጪ ትምህርት ማስተማር ስለምትወጂ ነው ወይንስ የተለየ ያየሽው ከራስሽም ልምድ አንፃር እንዲሁም ደግሞ ማህበረሰቡ ላይ ያየሽው ክፍተት ነበረ? በርግጥ አንቺ አጀማመርሽ ከጎረቤት ነው የጀመርሽው። ለምን እስልምና የሚያዘው መጀመሪያ ከራስ ነው። ወአንፉሰኩም ወአህሊኩም ናራ ነው። ያንን ስቴፕ ነው መሰለኝ የተከተልሽውና ምን አይተሽ ነው ወደዛ የገባሽው? ኦብቪየስሊ አሁን ማስተማር መውደዴ ብቻ አይደለም ራህሙዬ። እንዳልኩሽ በራስሽ ህይወት ላይ ስትራግል ታደርጊያለሽ፣ ብዙ ፌዞችን ታልፊያለሽ። ሆይ የምትይበት ጊዜ አለ። በቃ ትዳር እንዲህ ነው እንዴ ነው የምትይባቸው ሞመንቶች አሉ። በዛ አጋጣሚ 2 መጽሐፎችን አንብቤያለሁ። 2 መጽሐፎችን አንብቤያለሁና አንደኛው መጽሐፍ ስቲል ነው እንደ ሞጁል የምጠቀምበት ነው። በጣም ፕራክቲካል ነው፣ ሪሰርች ቤዝድ ነው። ግን እንደ እንትን ተደርጎ ነው የቀረበው ላይክ እንደ ፊክሽን ማለት ነው። ፋክቶቹ እንደ ፊክሽን ሆነው ነው የቀረቡትና እኔም ደግሞ ኤቭሪ ታይም አሳይመንት ይሰጥሻል። ስሰራው ለውጥ ሳይ ማሻአላህ አሶሺየት እያደረኩኝ ሄድኩኝ ማለት ነው። ማሻአላህ። ከዛ ጋፕም ደግሞ በጣም ታያለሽ እንደ ሴት። አሁን አንዳንዴ ሴት ሲመካከር ሴትኛ ምክር ነው የሚመክርሽ፣ ግን ወንዶች የተለዩ ናቸው። አንደኛው መጽሐፍ ወንዶች ከማር ሴቶች ከቢነስ የሚለው ነውና ለካ ሰውነን እንጂ we are different በብዙ አንግል ስታዩ። ሆርሞናሊ ያለን ነገር ብዙ ይቀይርሻል፣ ባዮሎጂካሊ ያለው ነገር፣ ሜንታሊ ያለ ነገር በጣም ብዙ ልዩነት አለን። ብቻ ያ 2 ሰው ነው ትዳር ላይ የመጣው እንጂ ሌላ ልክ እንዳንቺ አይነት ሰው አይደለም ወይ እንደሱ አይነት ሰው አይደለሽም አንቺና እንዲሁ የካልቸር ልዩነት መኖሩም እንዳለ ሆኖ ማለት ነው። አስተዳደግሽ ምንሽ እኮ ብዙ ነገር ሼፕ ያደርግሻል። ከዛ መስጨማሪ ነው ፐርሰናሊም ደግሞ ልዩነት አለና ይህን ስታቂ ለካ ሰው አላወቀም እንጂ እንዲህ እኮ ቢሆን እንዲህ ይሆን ነበረ ትያለሽ። ሰላም ሰጠኝ አልহামዱሊላህ። ቤቴ ሰላም ሆነ በዛ ሂደት ማለት ነው። ይሄን ደግሞ እስቲ ሼር ብናረጋቸው አክቹአሊ ሐሳቡን ሳሰው ብቻዬንም አልነበርኩም። ጓደኞቼ በዙሪያ ያሉ እህቶች ነበሩ። ይሄንን ወንዶች ከማር ሴቶች ከቬነስ የሚለውን አንዲት ትልቅ እህት አላህ በረካ ያርጋት እሷ ሰጠችንና ሐሳቡን እንደ ትሬኒንግ መልክ አርጋ ማለት ነው 2 ምናምን ወሰድነውና ይሄንን ለኛ ደግሞ ለጎረቤቶቻችን ደግሞ መስጣቸው። ብርጭቆ ኮንዶሚኒየም ነው 14 ዓመት አካባቢ ኖርኩት። ያው የራሱ ዲሞግራፊ አለ። እሱም ደግሞ ሙስሊሞች አሉ፣ ጀማ አለ፣ 2 መስጂዶች አሉን፣ እድር ምናምን አልፎ ሶሻል ላይፍ ላይ ሰነፍ ነኝ ብዙም ኢንቮልቭ ባላረግም ለነሱ እንትን ብንልና ለመሰብሰብ ቀላል ነው ልልሽ ነው። ጎረቤት ስልሽ ያው አንድ ብሎክ ላይ 40 ሰው 30 ምናምን ቤት ነው ያለውና በዛው ተጀመረ። እንዴት ነው ካልሽ የህይወት ላይ ያየሁት ነገር፣ የተጠቀምኩት ነገር፣ ያስተዋልኩት ክፍተት ከራሴም ከሌሎችም ሲወራም የምታገኘው ማለት ነው። ያ ነገር በዚህ መልኩ ቢታከም መፍትሄ ላይ ይደርሳል የሚለውን አመንኩበት። አንዳንዴ አንቺ ኖረሹ ሲሆን አላደለ ሊቭድ ኤክስፒሪየንስ እና ቲዮሪ አንድ አይደለም። ሊቭድ ኤክስፒሪየንስ ስታስተምሪው ቀላል ነው። ለምን አምነሽበታል። ምን ያህል ስትረስ ታረጊያለሽ ነው ፖይንቶቹ ላይ ማተር የሚያደርገው። በጣም ርግጥ አድርገሽ የምታወሪ ከሆነ እውነት ነው ለካ ይልሻል ሰው ያየሹ የኖርሹ ሲሆን። ካለበለዚያስ መሰለኝ ሊሆን ይችላል እስቲ ሞክሩት ምናምን አይነት ነገር ካልሽስ በቃ ሲሆንም ላይሆንም ይችላል አይነት ነገር ነው። ቸልተኛ ይሆኑብሻልና ያ ሂደት ይመስለኛል ልጆችም አምነውበት ሰርተውት ለውጣቸውን የሚያዩ ሲመጡ ለካ ይሄ ነገር በቃ ሪሊ እውነት ነው ትያለሽ። የውጭዎች ነው ሪሰርቹ መጽሐፉ እንዳልኩሽ ኢቭን ኮንቴክስቱ የተጻፈበት በቸርች ምናምን ነው፣ ባይብል ነው ኮት የሚያደርገው
ተመሳሳይ ሪፈረንሶች አሉ ቁርአን ሐዲስ ሶ ሬሌቫንት ነው ሁሉ ቦታ የሚለውን ነገር ተረዳሁኝ ያ ነው ሪፕሊኬት እያደረገ ሄደው ማለት ነው ማሻአላህ እንግዲህ እኔ የተጠቀምኩትን ከራሴ ያለፈ ጎረቤቶቼ መጠቀም አለባቸው ማህበረሰቡ መጠቀም አለበት ለውጥ ማምጣት አለብኝ በሚል ነው እንግዲህ ወደዛ የገባሽው ጀሙ በጣም ደሳስ የሚሉ ሐሳቦችን ነው ያነሳን ያለነው በተለይ ስለ ትዳር ቀደም ያነሳሽው ነጥብ አለ ሁለት የማይተዋወቁ ሰዎች ናቸው በባህሪም በምንም የማይተዋወቁ ሰዎች ናቸው መጥቶዚ አንድ ቤት አንድ ጎጆ መስርተው አብሮ የሚኖሩትና እስኪ ሴት ልጅ ወደ ትዳር ከመግባቷ በፊት አንቺ ልክ በትዳር ላይ እንደሚሰራ ሰው ባንቺ እይታ ትዳር ማለት በራሱ ምን ማለት ነው ሴት ልጅ ወደ ትዳር ከመግባቷ በፊት ለራሷ ልታሟላቸው የሚገቡ መስፈርቶች ምን ምንድን ናቸው ትዳር ማለት ምን ማለት ነው የሁለት ሴትና የወንድ ጥምረት ነው ያ ጥምረት አካላዊ ብቻ አይደለም አስተሳሰብሽም ህልምሽም ባህሪሽም ሁሉ ነገሩ ፍላጎትሽም ነው እየተጣመረ የሚሄደውና ሐቂቃ ትዳር ማለት አላህ Subhanahu Wa Ta'ala የሚገዙ ልጆችን መናፈራበት ብቸኛው መንገድ ነው هذا سنة الله سنة الكون ነው ደግሞ ለምን ያለ ትዳር በሐራሙ ካልሆነ በስተቀር አላህን የሚገዙ ዱንያ ላይ አላህን ኸሊፋነት ምትክነትን የሚወጡ ኸልቆች የሚፈሩበት ቦታ ነው ከምንም በላይ ሴፍ ፕሌስሽ ነው ለሴትም ሆነ ለወንድም ማለት ነው አንዳንዴ ምን ይሆናል እናት ቤት በጣም ይመቸናል አይደል ከእናት ከአባት ስሩና ማደግ ናቹራሊ የሆነ እድሜ ላይ ስትደርሺ እጭ ዘንድሮ እናቴ ቤት ነኝ የምትይበትም ደግሞ ወቅት ይመጣል ተግባባን በቃ ፍላጎቱን አንዳንዴ አላህ የሆነ ነገር አድርጊ ሲልሽ ፍላጎቱን ይሰጥሻል ፍላጎቱ ብቻ አይደለም ማድረግ መቻልም ደግሞ ውስጥሽ ላይ እንዲኖርም ደግሞ ያደርጋልና ትዳር ማለት ህይወትሽ ነው የዱንያ ጀነት ነው ምትተሳሰቢበት ምትደመጪበት ቦታ የሚሰጥሽ ኢቭን ሊደር ሆነሽ ቤትሽ ላይ እናትሽ ቤት ሆነሽ እንትነሽ አይደል ከስር ነው ኃላፊነትሽ ቤት ግን የቤት እመቤት ነሽ ያባወራ ይሆናል ወንዱ ማስተዳዳሪ ኃላፊ ትሆኛለሽ ሪስፔክትድ ነሽ ምናምን የኔ የምትዩ ማዕከልሽ ነው በቃ የኔ የምትዩ በተለይ ኢንጆይ የምታረጊው ጥሩ ቤት ደግሞ ሲሆን ሁሉ ነገርሽ ነው ሐቂቃ ሰላም የምታገኝበት ሸርዓን ራሱ ሐዲሶችን ብታይ ሴት ልጅ ለባሏ በመታረገው ነገር ደخلت ጀና ነው ወዷት የሞተች ጀነት ትገባለች 5 ነገሮችን ያደረገች ጀነት ትገባለች ከባል ጋር አንፃር ባለው ማለት ነውና ዱንያሽንም አኺራሽን የምታገኝበት ነገር ነው ጥምረትነቱ ግን የሁለት የተለያዩ ሰዎች ጥምረት የሚለው ግን ሚስ ማድረግ የለብን ሶ እንደ ሴትም ሆነ ወንድ ምን አይነት ዝግጁነት ሊኖረው ይገባል የምታገቢው አባትሽን ወይ እናትሽን አይደል አንዳንዴ በቃ እኔ እኮ ማስብ የነበረው እንደ አባቴ እንዲህ አይነት ሰው ትልጃጅ ትመጣና አባቷን እንኳን ልታገባ አትችልም ወይም አይደለም ያገባችሁም ሰው እኔ በቃ እንደ እህቴ እንዲህ የምትሆንልኝ ይልሻል ወይ እንደ እናቴ እንደዚህ አይነት ሴት ነበር የጠበቅኩት እናቱ እዛው ቀረሽ በቃ ትቷስ ሲወጣ ማለት ነውና የተለየ ሰው ነው የሚለውን ማመን አለብን ብዬ አስባለሁ አንዴ ምን ሆነ መሰለሽ እሷ ያደገችበት ቤት ይሄ ፈጢራ ቂጣ ምናምን አለ አይደለ ለዋ በጣም ፌቨራይት ቁርስ ነው እሱ ያደገበት ቤት ደግሞ ገንፎ ቀለስለስ ያሉ ነገሮች ያ የቤቱ ምርጥ ምግብ ነው ቁርስ ላይ ማለት ነው እሷም የኖረችበትን የምታውቀው በቃ ቆንጆ ምግብ ለባሌ ሰራው ብላ ቂጧን ታምጣ ጠባብ ሰላም ታቀርባለች ምንድነች ሴትዮ ደረቅ በደረቅ ይያል እሱ ደግሞ ምንም እንትን ብሎታል 2 ቀን ምናምን አየ 3 ቀን ሲደገም ምንድነው እንደዚህ ያላት ማለት ነው አስበሻል ኢቭን ከምግብ አንፃር ከላይፍ ስታይል አንፃር አንዳንድ ቤት በጣም የሚያምሹ አሉ አንዳንድ ቤት የጧት ሰዎች አሉ ጮክ ብሎ የሚወራበት ቤት አለ ካልምሊ የምታወሪበት ቤት አለ እንደዛ ደግሞ ሲሆን ምን ይሆናል ተጣልታችሁ ነው ምን ተፈጠረ ምናምን ድንግጥ ይላል ሰው ሴትም ትሆን ወንድም ትሆን አረ ኖርማል በቃ እንደዚህ ነው የምናወራው ትችያለሽ እናትና አባት በጣም የሚከበርበት የሚፈራበት ቤት አለ
እንደ ጓደኛ የምትቀራረቢበት ቤት አለ። ኢቨን የቤት ጽዳት በይ አመጋገብ በይ እህት ወንድ ምናምን ያለው ሙዓመላ በይ ብዙ ነገር አለና ሌላ ሰው ነው የሚለውን ካላመንሽበት በቃ ራሱ ስሪት አለው እዛ ጋር የደረሰበት የራሱ የሆነ ስሪት አለው አላት ነው። ይሄን ማመን ይፈልጋል። ምክንያቱም ትዳር ኮሚትመንት ነው። ሐቂቃ አሁን ላይ በጣም ላክ ያደረግነው ነገር በቃ ካልሆነ ይቀራል ምናምን የምንለው ነገር አለ። it's commitment ትምህርት እኮ ራሱ ተምረሽ እስክትጨርሺ ኮሚትመንት ነው እኮ አይደል? ስራም ጠዋት ወጥተሽ ማታ ገቢ ምናምን ኮሚትመንት ነው ዞሮ ይሄ ደግሞ ላይፍ ሎንግ የሆነ ነገር ነው። ባይዘዌ አሁን ላይ በጣም ፕሮብሌም የሆነብን ሰው ሞር ለስራው ፕራዮሪቲ ይሰጣል፣ ስራውን ቅድሚያ ይሰጣል። ስራው ላይ የሌለውን ባህሪ አምጥቶ ጠብር ግፍ ይላል። መሳቅ ሲኖርበት ይስቃል፣ ይቅርታ ማለት ሲኖርበት ይቅርታ ይላል። ትዳርን የሚያክል ትልቅ ሪሌሽንሺፕ ግን የራሱ ጉዳይ የራሷ ጉዳይ በቃ እንደፈለኩ ነው የምፈልገው፣ እዛ የታሰርኩት አይበቃኝም፣ እዛ እንዲሆንኩት አይበቃኝም አይነት ስሜት እናንጸባርቃለን። ምንም ነገር ትኩረት በሰጠሹ ልክ ነው፣ በሰጠሹ ልክ ይሰጥሻል ነው። ምንም አይነት ሪሌሽንሺፕ በዩ ስራ በዩ ትምህርት በዩ ኤቭሪቲንግ በሰጠሹ ልክ ይሰጥሻል። በመሰረቱ ነው የማምንበት ነገርና ኮሚትመንት ነው የሚለው። በቃ እናትሽ ቤት ሜቢ እህት ወንድምና ብዙ ሰው ስራ ሊሰራ ይችላል። እዚህ ጋር ግን አንቺ ነሽ፣ የሆነ ነገር ሊደረግ ይችላል። ይሄ ግን አንቺን ነው የሚጠብቀው። ምንም ብታረጊ ቤተሰብ ይቅር የማለት ልብ አለው፣ ስጋ ስለሆነ ዘመድ ስለሆነ ብለድ ሪሌሽንሺፕ ስላለሽ። እዚህ ጋር ግን አስለን ሪሌሽንሺፕ ራሱ የባዳ ሪሌሽንሺፕ ነው፣ ብለድ ሪሌሽንሺፕ የለንም አይደል? ሁሌም ምን ይፈልጋል? ትሪትመንት ይፈልጋል። ኮሚትድ ካልሆንሽ ያን ማድረግ አትችይም። ኮሚትመንቱ ቆራጥነቱ በቃ ነኝ ላይፌ ነው እስከምሞት እዚህ ላይ ነው መቆየት ያለብኝ የሚለው ቁርጥ ውሳኔ ከሌለ በየጊዜው የሆነ ነገር ይፈልግብሻል። ያንን ማምጣት አትችይም። ተግባባን? ክፍተትም የሚሆነው ምን ይሆናል? 10 ዓመት ምናምን ትዘልቂና የት ትሄዳለች መባባል ትጀምሪያለሽ። ከዛ ለካ የማይሟሉ ፍላጎቶች ቅሬታዎችን ያጠራቅማሉ። ያ ቅሬታ የሆነ ሰዓት ላይ ወይ ለዚች ነው እንዲያልሹ ቢልሽም ለዚች የምትያት ነገር የለችም። ተጠራቅሞ ሞልቷል ነው ሰዓቱ ላይ። እንደ ባዳ ካየሹ ግን ሁሌም ይፈልጋል ይሄ ነገር የኔን ማድረግ የኔን መስጠት የኔን ይቅር ማለት ምናምን የሚለውን ካሰብሽ መዝለቅ ትችያለሽ ነው ትልቁ ኮሚትመንት። ትዳር ምን ይፈልጋል የሚለው ማወቅ። ለምሳሌ ከጓደኛ ጋር እንደምታወሪው ምን እንደምትዩ ላይሆን ይችላል አይደል? ባለቤት ጋር የራሱ እንትን አለው እዛ ጋር ሪስፔክት ይፈልጋል። ሞር እንደ ሴት እንትን ማለቱ ተዋጢ መሆኑ ምናምን ይፈልጋል። ናቹራሊ የሚፈልገው ነገር ነው ያ ሪሌሽንሺፕ። ቢሮ ላይ እኮ ለአለቃ ስንቱ ይሽቆጠቆጣል አይደል? ግልጽ እኮ ነገር ነው። እዚህ ጋር ይሄን አድርጊው ስትባይ እንዴት ምናምን የሚባልበት ሎጂክ ነው አይገባኝም በበኩል። ሪሌሽንሺፕ ከሆነ ሁሉም የየራሱ ያ ሪሌሽንሺፕ ጋይድ የሚደረግበት ነገር ወይም ደግሞ የተሻለ ማጠንከር መስችበትን ነገር መጠቀም ካለብሽ መጠቀም አለብሽ ነው ሎጂካሊ ስናየው ማለት ነው። እንደዚህ አይነት ዝግጅቶች ተጨማሪ በርደን ነው። የቤት ኃላፊ ነው የምትሆኚው። ኩክ ማድረግ ሊኖርብሽ ይችላል። እንግዳ ቢመጣ ሰርቭ ማድረግ ሊኖርብሽ ይችላል። አስቤዛዎችን ማኔጅ ማድረግ አለብሽ። የቤቱን ሰላም፣ ጸጥታ፣ ንጽህና ምናምን ማሟላት አለብሽ። አንዳንዴ ሳስበው ሞር ሴቷ ላይ ተጨማሪ ኃላፊነት ነው ብያስ። ለምን ወንዱ በእናቱ ቤት መስራት ነው እዚህ መስራት ነው ሴም ቲንግ አትሊስት ስራው ሞር ይጨምራል። ግን ደግሞ ዲል ማድረጉ ሙዓመላው ነው ተጨማሪ ነገር የባልና ሚስት ሙዓመላው ማለት ነው። ሴቷ ግን እናቷ ቤት ምንም ሪስፖንሲቢሊቲ ካልነበረባት ኩክ ማድረግ አለብሽ፣ ማጽዳት አለብሽ፣ ልብስ ማጠብ አለብሽ፣ ልጆች ማብላት ማሳደግ ምናምን ተጨማሪ ናቸው ብዬ አስባለሁ። እና ያንን ልናምንበት ይገባል። በተጨማሪም ደግሞ ልዩ የሚያደርገው የትዳርን ግንኙነት ልዩ የሚያደርገው ነገር የጂማዕ ፓርቱ ነው። ሴክሹዋል ኢንተርኮርስ ፓርት ብዙዎቻችን ምንም ኢንፎርሜሽን የለንም እንደ ማህበረሰብ፣ በተለይ እንደ ሙስሊም ማህበረሰብ ደግሞ ሲሆን ኢትዮጵያዊም በአጠቃላይ እንዳለ ሆኖ እሱ ላይም ትልቅ ክፍተት አለ እና ምንድን ነው እንዴት ነው የሚለው ነገር ኖሃው ራሱ አለመኖሩ አሁን ትሬኒንግ ላይ የማያቸው ክፍተቶች አሉ። ብዙም ኢንፎርሜሽን የለንም። ተሲ ነው እንዴት ልሻል 7 ዓመት ምናምን ኖራ 10 ምናምን ዓመት ላይ ይሄን ያህል ኢምፖርታንት ነው እንዴ? እኔ አላወቅኩም ነበረ።
ስለማትመካከሪበትም ማለት ነው ለምሳሌ ሰው እኮ ቤትሽ መጥቶ እስቲ እቺን ሶፋ እዚህ ጋር ብታረጊያት እስቲ እንዲህ አርግሽ ብትሰሪ ምናምን ተባባያለሽ ኦብቪየስሊ ግን እንደዛ አይነት ኢሹ ላይ ግልጽ የሆነ ውይይትም የለንም ግልጽ የሆነ ማለት ትክክለኛ የሆነ ንባብም የለንም ኢቭን ፊልሙ ልቦለዱ እንዴት ነው ፖርትሬ ያደረገው ሌላ ዓለም ነው ኢን ሪያሊቲ የሌለ ነገር ማለት ነው ያንን አስቦ የሚመጣ ሰው አያገኙም ምንም ክሉ የሌለው ሰው ደግሞ ኢምፖርታንት መሆኑን አይረዳም ሴቱ ላይ ያለ ክፍተት ወንዶች አይ ቲንክ ብዙ ያወራሉ ብዙ ኢንፎርምድ ናቸው ብዙ ክፍተት አለ ብዬ አስባለሁ እዚህ ኤሪያ ላይ ትንሽ ኤክስፒሪየንስ ቢወስዱም ፕሪሜሬጅ ትሬኒንጎች ላይ በጣም መካተት ያለበት ነገር ነው ብዬ አስባለሁ ካልሆነ ግን ክፍተቱንም እያየሁት ስለሆነ ፕራክቲካሊ ሶኒ ነገሮችን ቢያነ ከዛም ደግሞ ቁጭ ብለው ከባላቸው ጋር ከሚያገቡት ሰው ጋር አለ አይደል ያሰር ራሱ ሰሃቦች ልጆቻቸውን ይመክራሉ አንድ ኢማን ነው ትልቅ ዓሊም ብቻ ሚስቱ እንደዚህ መጠየቋን አስተውሳሉ ማታውኑ ምን ትወዳለህ እንዳደርገው ምን ትጠላለህ እንዳላደርገው ላይ ጠየቀችበት ሁኔታ አለ እንደዚህ ኩዌስችን ካልተደራረግሽ አንዳንዴ ወንዶቹ ግልጽ የማይነግሩሽ ብዙ ነገር አለ ወይ በጊዜ ሂደት ነው ፋይንድ አውት የምታረጊው ግን መቀሱ ምንድን ትወዳለህ ምን ትጠላለህ እንዲህ እኔም እንዲህ እፈልጋለሁ እንደዚህ ነገር አይመቸኝም ቢባባሉ ቢያወሩት ኖርማል ነው ለምን ፈክታ ምናምን ብዙ ርቀት ሄደው ለምን አይደንቲፋይ ታደርጋለች ውስጡ ላይ ያለ ነገር ከሆነ እሱንም በዋናነት ደግሞ አሁንም መረሳት የሌለበት ነገር ሰው መቼም ሰው ነኝ አይደል ሚስት ከመሆኔ በፊት አለች ብቸኛዋ ጀሚላ አለች ረህመት አለች አይደል ይሄ ተጨማሪ ሪስፖንሲቢሊቲ ነው ምን ይሆናል በጊዜ ሂደት የሚስትነት ሚናን የእናትነት ሚናን ብቻ መጫወትና በዛ ነገር ብቻ ኦብሰስድ የመሆን ነገር አለ ንባብሽም ወደዛ ነው ሀመገምሽም ወደዛ ነው ሙሉ 24 ሰዓትሽን ስታዩ ለራስሽ መስጠቱ ጊዜ የለም ለልጅ ለባል አይነት ነገር ይሆናል ይሄ ደግሞ ምን ይሆናል አንቺን ያማሟሻል ከዛ ውስጥሽ ላይ ቅሬታ ያድራል ሜቢ ደግሞ በዚህ ሀል ላይ ሆነሽ ሌላኛው በጣም ሰክሰስፉል ሆና ሳምዌር ወይ መኪናዋን ይዛ ምናምን ስታይ ወይኔ ትያለሽ ማለት ነው ይሄም እኮ ስቲል ላይፍ ነው በጣም ፕራውድ መሆን ያለብሽ ነገር ነው ግን ኢን ዘ ሚን ታይም የራስሽን ነገር ምን እፈልጋለሁ ምን መሆን ነው የምፈልገው ምን ማሳካት አለብኝ አኺራ አለብን እኮ አይደል እንዴ ቀብር አለብን እኛም ቢሆን መቅራት ካለብሽ ማንበብ ካለብሽ ትሬኒንግ መውሰድ ካለብሽ የሆነች ነገር እንዳንቺ ደግሞ እንደግልሽ ማድረግ ካለብሽ ቀድሞ ፋይንድ አውት ቢያረጉት መማር ካለባቸው ከትዳር ፊት ቢማሩ ቢያንስ ማለት ነው እናት ቤት ሆነሽ ይሄ እንትን እኮ አለ አሁን የታይም ማኔጅመንት ኮንሰፕት ምን ላይ ደርሷል መሰለሽ ራህሙዬ በፊት ቱ ዱ ሊስት ማዘጋጀት ነበር አይደል ጧት ተነስተሽ እኔ እንሰራለሁ ከዛ ቲክቲክ ታረጋለሽ ያልተሰራው ኤክስ ይደረጋል እስኪ ሪስኬጁል ይደረጋል ዘን ደግሞ ኢምፖርታንት አርጀንት በሚል ደግሞ ማትሪክስ መጣ ኢምፖርታንት የሆነውን አርጀንት የሆነውን አሁን ትሰሪያለሽ ኢምፖርታንት የሆነው ግን አርጀንት ያልሆነውን ቀን ትቀጥሪያለሽ ሊስት ኢምፖርታንት አርጀንት ያልሆነውን አቮይድ አድርጊ ነው እንደዛ እያለ ሄድ አሁን ላይ ግን ዛሬ ላይ በትሰሪው ነገሽን የተሻለ ታይም የሚሰጥሽ ፍሪ ታይም እንደዛ አይነት ሲስተም ላይ ነው ልጆች እኮ ሴቶችም ሆኑ ወንዶች በልጅነታቸው የሚማሩት ለምንድን ነው አስቤዛ ያስጨንቃቸው ልብስ ጫማ ያስጨንቃቸው እናትና አባት አለላቸው አይደል እንዴ ያኔ ትምህርት ቁርአን አይምሯቸው ላይ ፎከስ ማድረግ ያለባቸው ይማሩ ከማግባታቸው በፊት ስልሽም የተመቸው ሰዓት ያ ስለሆነ ነው አይቻለሁ እኔ ዲግሪ ስማር በጋዛና ብለሽ ቤተሰብር ይልክልሻል አው ካፌ ምናምን ትበያለሽ ልብስ ብትፈልጊ ታጥቢያለሽም ታሳጥቢ ያን ያህል ሐስል አይደለም ልጄ ድስቴ ምን የምትዩ ነገር የለሽም ማስተር ስማር ደግሞ አይቻለሁ ኩክም ታረጋለሽ ቤትሽም ታጸጃለሽ ምናምን ድጋሚ ሁለተኛ ማስተርስ ላይ ከአራት ልጅ ጋር ነው አልহামዱሊላህ ተማርኩት ኻዲም ይሄድብሻል እንግዳ ይኖራል ፈተና ይኖራል ብዙ ነገር አለ አልጋ ባልጋው ነው ልጅ አትማሪ ቤተሰብ ላይ ያሉ መማር ያለባቸውን ማወቅ ያለባቸውን መሰልጠን ያለባቸውን ኢንተርሳችን እኮ ብዙ ነው በአሁን ሰዓት በተለይ 6 ወር 3 ወር ብዙ ኮርሶች አሉ እኮ ኢንጆይ የሚያደርጉት ኢንተርሳቸው ሆቢያቸው የሚሆን ያንን አደረጉ ማለት በተሻለ ሰዓት ላይ ስላደረጉት ሌተር ኢን ላይፍ
ኦኩፓይ የሚያደርጋቸው ነገር ይቀንሳል። ጊዜ ይሰጣቸዋል። አግብተው ምናምን ባለ ልጅ ምናምን ሲሆኑ ሞር ታይም አላቸው። ለምን እዚህኛው ሰዓት ላይ ስላደረጉት ሌላ ሎጂክ የለውም፣ ተጠቅመውበታል። ማድረግ ያለባቸው ክሊር የሆነ ነገር አንዳንዴ ምንድነው ፐርፐዝሽ ኢን ላይፍ ምንም ማዕሉማት የላቸው። ዝም ብለው ጭርር እንዳለች ዶሮ እንትን ይላሉ፣ ድብር ይላቸዋል። ምን ሆነሽ ነው? አያውቁትም። ለራሳቸውም ሰልፍ አዌርነስ የለንም፣ ፐርፐዝሽን አታቂም፣ ጎል የለንም። እና ይሁን ራስ ላይ ራሱ መስራት ያስፈልጋል ብዬ አስባለሁ። ለምን ሴቶች ላይ ሴት ትዳር ላይ ሳምሃው ነፃነት የማጣት ነገር ነው ወይ ሪሊ አይ ዶንት ኖ፣ ግን ይኖራል አይደል? በሰንበዲ ቁጥጥር ስር ነሽ፣ ዞዞ ጣም አረጋለሽ። ይሄ ደግሞ ሪሌሽንሺፕ የሚፈልገው ነው፣ ትክክለኛው ያ ነው። ልጅ ምናምን ኖሮሽ እንደልብሽ እንትን አትይም። ኦብቪየስሊ ግን ክላሪቲ ከሌለሽ ማሳካት አትችይም። ቅሬታሽ ግን አለ፣ ደስተኛ ለመሆንሽ አለ። ምንድነው ግን አታውቂው። የራሳቸውን ቫልዩ ቢለዩ እንዳይሟሙ ማለት ዳር ላይ ገብተው እንዳይሟሙ፣ ሳይሳካልኝ ልጆችን ስወልድ ምናምን እንዲሆን ይቀረው አይነት ስሜት እንዳይመጣ ቀድመው ግልጽ ይሁኑ ከራሳቸው ጋር። ድክመታቸውን፣ ጥንካሬያቸውን፣ ምን ማሳካት ነው የምፈልገው፣ በዲኑ በዱንያው ምንድን ላይ መድረስ የምፈልገው ክላሪቲ ይኖራቸው። ደን ይሄንን ማስፈጸም ደግሞ በሂደት ትዳርም ውስጥ ሆነው ከዛም ውጪ ይችላሉ። ግን ግልጽ ያለ ነገር ከይልሽ መስመርሽ ፓዝሽ ግልጽ ካልሆነ ማምተሽ የመቅረት እድል ይጨምራል ብዬ አስባለሁ። አላህ አለ ካልተሳሳትኩኝ። ደስ የሚል አረዘምኩኝ መሰለኝና ፖድካስትነቱን ምስ እንዳላረገው በማል አስቆሚኝ። ወረኛ ነኝና በጣም ደስ ይላል። የምር እኔ ራሴ ተመሰጥኩኝ። ብዙ ትምህርቶችን ነው የወሰድነው። ሀቂቃ እያነሳን ያለነው ጀሙ ሴት ልጅ አላማ ሊኖራት ይገባል ነው ባጭሩ። አላማ ካላት ትዳር ውስጥም ሆና ስኬታማ ትዳርን መገንባት ትችላለች ነው። ያ ካልሆነ በትዳሯም እያማረረች ብዙ ጊዜ እናያለን እኮ ሴቶች ቤት ሆነው ልጆችን የሚያሳድጉ ሴቶችን ስትጠይቂ ስራሽ ምንድነው ስትይ ያንን ራሱ እንደ ስራ አይቆጥሩትም። እኔ ስራ የለኝም ስራ ፈትነኝ የሚባል ነገር ትሰሚያለሽ። አንዳንዴ ትምህርታቸውን አቋርጦ ነው ወደዛ ትዳር የሚገቡት። በትዳራቸው ደስተኛ አይሆንም። መነጫነጫ አለ። ወንዱ ጣዋት ይወጣል፣ ይሰራል፣ ይመጣል። በቃ እኔ ምንድነው ሰራተኛ ነኝ ወይ የምትል ሴትም ታጋጥምሻለሽ። በነገራችን ላይ የዚህ ሁሉ ችግር ግን አላማችንን ፍላጎታችንን ማወቅ አለመቻላችን ነው። እንዳነሳሽልን ጀሙ ጀዛኪላሁ ኸይረን። ጀሙ ሴት ልጅ ትዳር እንግዲህ የትዳርን አስፈላጊነት አይተናል። ሱነት አላህ ነው ብለናል። የነቢያቶች መንገድ ነው ብለናል። አንዳንዴ ሴቶች ስትጠይቃቸው ለምን አታገቢም ብለሽ አንዳንድ ሴቶችን ስትጠይቂ አላቅም የሚሉ ሴቶች ያጋጥሙሻልና ሴት ልጅ ትዳር ግዴታ የሚሆንባት እንዴት ስትሆን ነው? ምን አይነት ሴት ስትሆን ነው? ትዳር ለሴት ልጅ በቃ እቺ ሴት ማግባት አለባት ወይንም እኔ ማግባት አለብኝ ብላ የምትለው ምን ሆና ስትገኝ ነው? ለምን መሰለሽ ደግሞ አንዳንዴ ቤተሰብ ያስገድድና በቃ እናቴ ዝም እንድትል ልግባበት ማህበረሰቡ እንዲህ ስላለኝ፣ አንዳንዴ ደግሞ ራሳቸውን ማስተዳደር ያቅታቸውና ከቤተሰብ አንዳንዴ ይወጡ ወይንም ወጥተው ቤተሰብም ጋር ሆኖ ደግሞ በቃ የቤተሰብ ጭቅጭቅ ፍራቻ ወደ ትዳር የሚገባበት እንትን አለና ያ ችግሮችን የሚፈጥር ይመስለኛልና ሴት ልጅ በቃ ትዳር ለሷ አስፈላጊ ነው ብሎ የሚባልበት ምን አይነት ሴት ስትሆን እንዴት ያለች ሴት ስትሆን ነው? ሱናዛ ቆንጆ ጥያቄ ነው ራህሙ። አስፈላጊ ያልሆነበት ሲቹዌሽን አለ ብዬ አላስብም። አስፈላጊ ነው አይደለም ወይ ሳይሆን ለምን እናገባለን? ለማግባት በቂ የሆኑ ሪዝኖች እሱ ላይ ዲስከስ ብናደርግ አይ ቲንክ እሱ የተሻለ እንትን መሰለኝ። እንዳልሽው ማህበረሰባችን በጣም አስቸጋሪ በተለይ ሴት ልጅ ላይ ትንሽ ልጅ ሆነሽ ደህና ነሽ እያደግሽ ነው ምናምን አደግ ስትይ አደግሽ ምንድነው ምናምን ከዛ አትማሪም ትምህርት አታገቢም ስታገቢ ሳትወልጅም ስትወልጂ አትደግሚም ስታውን ስደጋግም ስንት ምንድነው መደጋገም ልትባይ ትችያለሽ። አዎ በጣም ኮሜንት እናደርጋለን። ልብ ሰባሪ ሆኑ አንዳንዴ የሚገርምሽ አንዲት እህት ምን አለችኝ ለክ 30 ምናምን እድሜ አልፋለችና ሁሌ ዱዓ ሲመጡ ሰዎች ጎረቤት በዩም የትም ቦታ ብትታይ
አላገባሽም ምናምን የተባለ ማለት ነው። ራሴን ማጥፋት ሁሉ እስከምፈልግ ያ ስሜት ተሰምቶኛል ብላ ታውቃለች። የሆነ ሰንበዲ አስቀምጨው እምቢ ብዬ የተውኩት ባልም እኮ ላያመጡለት ይችላሉ። እምቢ ብዬ ሁሉን እንመልስ እንደዛ ሁሉ ይመስለዋል። በጣም ኮመንት እናደርጋለን አንዳንዴ ያው ተዋህዶናል። እኔም ዞሮ ማህበረሰቡ አካል ላይ ልል እችላለሁ፣ ግን ያው መተው ያለብን ነገር ነው ብዬ አስባለሁ። በጣም ኮመንት እናበዛለን። ይሄ ፑሽ አርጎሽ ካገባሽ ዲፋይንድ አይደለም። አሁን ይሄ ሜሬጅ ፍላጎቱ ዲፋይንድ አይደለም። ለሳምበዲ ያላገባሽም ወይ እንዳይለኝ አይነት ትዳርን የሚያክል ኢንስቲትዩሽን ስትመሰርች ማለት አስበሻል። በጣም ነው ፌል የምታረጊው። አላህ ኸይረኛውን ሰው ከገጠመሽ ጥሩ ሊሆን ይችላል፣ ግን ደግሞ ምንም ይሁን ምን ስትራግል የሌለው ነገር የለም። ሰው ነን አይደል? ዞሮ መላእክት አይደለም። እንደ ሰው እናጠፋለን፣ ዘነጋለን። ስሜትሽን ብቻ ማስተናገድ የምትፈልግበት ጊዜ አለ። ኢሞሽናል መሆን አለ፣ ብዙ ነገር አለ። ለምን እናገባለን? አንደኛ እድሜሽ ብቁ ሲሆን መድረስ የሚባል ነገር አለ። ቡሉግ አለ አይደለ? እስላም ላይ እኮ ፈራኢድ የሆኑ ስራዎች ሐታ ሰላት፣ ጾም ራሱ ቡሉግን ግዴታ ያደርጋሉ፣ አቅልን ግዴታ ያደርጋሉ፣ ጤናን ግዴታ ያደርጋሉ። ከጤናም አንጻር ግን ለምሳሌ ወንዶች ሐራም የሚሆንበት ወንድ አለ ማግባት። ሴክሹዋሊ ምንም የማይችል ከሆነ ሐራም ነው ለሱ ማግባት። ግዴታ ደግሞ የሚሆንበት አለ። ትክክል። ወንዱ እንዳልኩሽ ግዴታ ደግሞ የሚሆንበት ፊዚካሊም ጤናማ ምንም ሆኖ ማስተዳደር ሲችል ነው አይደለ? ከዛ ደግሞ ኢትዮጵያን 3-4 ድረስ ማግባት ይቻላል ሸሪዓውና ምን አይነት ነው አለ የራሱ ጋይዳንስ። እና ሴትም አካላዊም ብቃት ይፈልጋል። ለምን ፍላጎት ማርካት መቻል አለባት። የራሷን መርካት መብቷ ነው። ልጆች መውለድ አለ፣ ቤት ማስተዳደር፣ ጤና ይፈልጋል። ከዛ ባለፈ እንዳልኩሽ ቡሉግ የመጀመሪያው ነው። ጤናማነት ሌላው ነው። ሬዲነሷን ለማየት ለምን እናገባለን? ግን ምክንያቱ አንደኛ ትክክለኛው ምክንያት አላህም የሚቀበለው የአላህ ሱና ስለሆነ የአላህ ሱና ስለሆነ የአላህ ያዘዘበት ስለሆነ ማለት ረሱል ሰለላሁ ዐለይሂ ወሰለም ያዘዙበት ስለሆነ፣ ሁለተኛው ደግሞ የረሱል ሰለላሁ ዐለይሂ ወሰለም ሱና ስለሆነም እኮ ብለሽ ትተገብረዋለሽ። ሱና ስለሆነ ሐታ እኮ አግቡ ወሉድ ሐኑን የሆነችዋን ወሉድ አማርኛውን ነው ያልኩት አለ በአረብኛ ብቻ። በተወዳጅ የሆነችዋን ወላድ የሆነችዋን ደስ የምትላችሁ ወላድ የሆነችዋን አግቡና ኡመቶቼ ላይ በቃ የኔ ኡማ ብዙ በመሆናችሁ ፎካከራለሁ ከነብያቶች ጋር ያሉበት ነገር አለና ይሄኛው አሁን አክሰፕተብል ሪዝኖች ናቸው። ከዛ ደግሞ ራስን ከሐራም ለመጠበቅ ተብሎም ሊገባ ይችላል። የህይወትሽን ዓላማም አብሮ የሚያሳካልሽ ሰው ፍላጎትም ደግሞ ኖሮ ያ ሰው ህይወት ዓላማዬን አብሮ ያሳካልሽ ስታስቢ ደግሞ የምታገቢበት ሲቹዌሽን አለ። አንዳንዴ ምን ይሆናል ኢኮኖሚክ በርደንሽን ለምሳሌ አቅም የሌላቸው ምናምን ይሆኑና መሸሸጊያ ታደርጊዋለሽ። ወይዘው ንያው ማተር ያደርጋል። ትዳር አላህ ያንተ የምትወደው ሰው ልጆች የምናፈራበት አንተን የሚገዙ ባሮችን ምድር ላይ የምተካበትን የባረከው የረሱል ሱና ሀይ ማረግበት እሳቸውም የሚፎካከሩበት ልጆች ማፈራበት ራሴን ከሐራም መጠብቅበት ሰኪና ማገኝበት ቤቴ ማረፊያዬ አንተን የበለጠ የምገዛበት ኢማን ግማሽ እኮ ነው የሚሞላው አይደል? እንደዚህ ብለሽ የምትገቢበትና በቃ ከሰው አፍ ልገላገል አንድ አይደለም። እንደው ዘንድሮማ ሳታገቢም እንዳልባል ኦር ደግሞ በቃ በልቼ ጠጥቼ ለማደር አላህ ይጠብቀን ያለነው ኢትዮጵያ ላይ ነው። ሀቂቃ ሰው ቢያረግ ማይፈረድበት ነው። ለምን ረሃብ ብዙ ነገር ነው የሚያደርገው እና እንደዛ ካልሆነ ሪዝኑ ሰስቴን ማድረግ ሁሉ አትችይም ትዳሩ ላይ ወደሹ ስንት ነገር ብለሽ እንኳን ስንት እኮ አፕ ኤንድ ዳውን ሳሉ ስንት መቆራቆዞች ይኖሩታልና ትክክል ነው ብዬ አላስብም ፑሽ ስለተደረግሽ ብቻ። ግን ምንድነው ደግሞ አሁን ላይ የማስተውለው እንግዲህ አሁን እኔ ያገባሁበት ሞመንትና አሁን ላይ ያለው ጄኔሬሽን አይገናኝም። በጣም ምን ሆኗል? በጣም ብስል ሆኗል ሰው ሁሉ ኢንፎርሜሽን ቶማች አይደለ? ብዙ ነገር ነው የሚጠይቁሽ። የሚገርምሽ የባለቤቴን ደሞዝ ካገባሁት በኋላ ነው ያወቅኩት። ኢቨን ደሞዙን ማለት ነው አልጠየቅኩም ሁላና አሁን ግን
ግን በሆነሽ ነገር ይሄ ተመችቶኛል አጭር ነው ልትልሽ ትችላለች አፍንጫው የሆነ ነገር ነው ምናምን በጣም ቱማች ዲቴይል ውስጥ ተገብቶ ማለት ነው ደግሞ መሰረታዊ የቱ ነው ለድርድር የሚቀርብ የቱ ነው ሁሉ አንለይም ገብቶሻል እንቺኛዋ ምን ታረገኘው እንትያለሽ ብዙ እኮ 80% ተሟልቶ ማለት ነው በጣም ሐሳስ ይሆነናልና ቱማች ዲቴይል አለ በጣም መብሰል አለ ምናም ሶ ደፍረውም አይገቡበትም ብዙ ይመልሳሉ በዛ ሂደት ላይ ነው ከፍ እየተባለ ደግሞ ሲመጣ ጫናው ይጨምራል በቃ ሳታገቢ ከምባልማ ተብሎ ዘው ተብሎ የሆነው ላይ ይገባል ማለት ነው ያው ትዳር ሪስክ ነው ከአላህ ይሆናል ቆንጆ ስለሆንሽም አይደለም ዓሊም ስለሆንሽም አይደለም በጣም ሙተዓዲብ ስለሆንሽም አይደለም ከሚን አላህ የሆነ ሪስክ ነው ብዬ ነው የማስበውና ሞር ከአላህ ጋር ሪሌት ብናረገው አላህ ኸይረኛውን ሰው በኸይር ወቅት ላይ ያምጣልኝ የሚለውን ሲመጣም ደግሞ ልብሽ ክፍት ቢሆን ሰው ነው ዞሮ አንዳንዴ የሆነ በፋብሪካ ኦርደር ቢደረግላቸው የሚፈልጉ ይመስልሻል የከሌን ቁመት ከከሌ ስራ ጋር ከከሌ ቤተሰብ ጋር ከከሌ ብሄር ጋር የተቀናበረ ማለት ነው እሱ ደግሞ አይሆንም ኢቭን ወንዶቻችን ራሱ ኢትዮጵያ ላይ ቁጭ ብለው ረጅም ቀይ ሴት ይሉሻል ከየት ትመጣለች አክላቋ እንደዚህ ሁሉ ነገሩ ፋይን የሆነ ማለት ነው ሰው ነው ዞሮ ነገሩን ብትወጅለት ነገሩን የምትጠይው በስሊ ይኖራልና መሰረታዊ ነገር ከተሟላ ለከ ስታየው ደስ የሚለው ስታያት ደስ የሚለው ህልሜን አብራት ካፈላለች ምትዩ ልብሽ እኮ የሚነግርሽ ነገር አለ ይመስለኛል ያ ነገር ካለ ቤተሰብም ፈቃዱ ካለበት ዱዓሽን አድርገሽ ከአላህ ጋር ካስተሳሰርሹ በተለይ አላህ በዚህ ነገር ላይ አንተን ወክያለሁ ሲጀመር እስቲካራም ይመከራል መሰገድ አለበት መምረጥ ካለብሽ ዱዓ አድርገሽ ነው በጣም መሆን አለበት ብዬ አስባለሁ ከዛ በኋላ የመጣውን ቻሌንጅ ግን ለመቋቋም መጣር አለበት የሆነ ሲንደሬላ ስቶሪ ተስሎብናል በተለይ አሁን ላይ ደግሞ ይሄ ሰርፕራይዝ የሚሉት ነገር ሰርፕራይዝ ኢኳል ቱ ላቭ በጣም ሮንግ የሆነ ኢኩዌሽን ማለት ነው አንድ ያሁኑ ሶሻል ሳይኮሎጂ ስማር 6 ኪሎ ላይ እሱን ፓርት አልጠየቅሽኝ መሰለኝ እንደው በጣም ነው እንጆ ያረኩት እሱን መማሬንና አንሺልን እስኪ ምን ሆነው ስራ ሳረገው እንግዲህ በጎረቤቶቼና አሰልጥኝን የጀመርኩ ይይሻለሁ አይደለ ከዛ 2-3 ዙር እንደዚህ አየሁትና ከኡስታዝ አብዱል ገፋር ሸሪፍ ጋር ሁላችንም እናውቀዋለን በዚህ ዙሪያ ላይ ፓዮኒር ነው ያለንም ትልቅ ሰው ነው አላህ ይጠብቀው በአንድ ጉዳይ ላይ እንደ ቤተሰብ ጉዳይ ላይ ቁጭ ብለን ባለንበት ወደ ጉዳዩ ከመግባታችን በፊት ግን ጀማለ ሳይኮሎጂ ብትማሪ እንዳልኩሽ ማኔጅመንት ነው ባክግራውንዴ ሁለተኛ ማስተር ሴም ኤምቢኤ ነው ማርኬቲንግ ማኔጅመንት ነው ስፔሻላይዝ ያደረኩት ሳይኮሎጂ ግን ብትማሪ ይሄን ስልሽ ግን ለማንበብ ያግዝሻል ብዬ ነው አሁን ትምህርት ሲስተም ምንድነው ጥሩ ነገር ለፈተና ለፕሮጀክት ለቴሲስ ስቲ የግድሽን ታነቢያለሽ የሚገርምሽ እኔ ለቴሲስ ሰራ ያነበብኩትን የነበረው ኢንፎርሜሽን ብዛቱ ሁሌም አንባቢ ሆናለሁ ነበር ከዛ በኋላ ከየት ይምጣ ሲስተሙ በግድ እንድታነብ ያረግሻል ለዚህ ይረዳሻል ብዬ ነው ሌላ ነገር አይደለም ማለት ኢሚዲየትሊ እንደምማር ነው የወሰንኩት በዚህ ንግግር ያውሱ ሳይኮሎጂ ባክግራውንድ እንደሆነ ሁላችንም እናውቃለን በጣም ኢንጆይ አድርጌ ወድጄ የተማርኩት ትምህርት ነው ጥሩ መምህራኖችም ነበሩ 6 ኪሎ ዩኒቨርሲቲ ነበርና ቴሲሴም ማሪታል ሳቲስፋክሽን ላይ ነበር የትዳር ደስተኝነት ከሪሊጂየሲቲ ከኮንፍሊክት ሪዞሉሽን እና ላቭ ኤክስፕሬሽን ሃይማኖተኝነት ግጭት አፈታትና የፍቅርን የሚለዋወጡበት መንገድ ምን ያህል የትዳር እርካታን ይወስናል ነው እንደ ምንድነው የሚባለው ዲፋይን የሚያደርጉ ነገሮች ናቸው ወይ ነው ኮሪሌሽን ናቸው ነው ያጠናሁት የነበረውና ሶ ላቭ ኤክስፕሬሽን ማለት በእኛ ሀገር ቋንቋ ላቭ ላንጉጅ አልተለመደም የፍቅር ቋንቋ ነው ኖርማሊ የሚጠናበት ሪሰርቹ ላቭ ላንጉጅ በሚል ነው ግን ተለምዷል ያ ነገር አለኝ አድቫይዘሪ ጋር ስናወራ ካልመታኝ እኮ ምኑን ወደደኝ የምትል ሴት ላይትራሊ አለ ማለት ነው የሚገርምሽ በጆሮዬ ሰምቻለሁ አንድ ሬዲዮ ላይ በጥፊ ካላለኝ ወደደኝ አይመስለኝም ማለት አለ ደግሞ ሪሰርቾችም ያሳይሻል ጋና ምናምን ላይ ያገኘሁት ሪሰርች
በቃ ካልተመቱ ፍቅር ያለ አይመስላቸውም። በቃ ካልቸሩ ነው ምን ታረጊዋለሽ። እና ምንድነው ፍቅር ስቲል ዲፋይን ያልተደረገ ነገር ነው። በቃ እንደዚህ ብለሽ በስቴትመንት ማታስቀምጩ ስቲል ሪሰርች የሚደረግ ኮንሰፕት ነው። ከምንም በላይ ደግሞ ማለት ነው ከሰርፕራይዝ ሃፒ ሞመንቶች ብቻ ተደርጎ ፍቅር መሳሉ ሮንግ የሆነ ካልኩሌሽን ነው ሪሰርቾቹ የሚሉት። ኮሚትመንትሽ፣ አብሮነትሽ፣ አለልኝ አለችልኝ መባባሉ more than the surprises ማለት ነው። ተግባባን። አሁን ግን በቃ ሰርፕራይዝ ካላደረገ ፍቅር አይገባውም። ብዙ ነገር ተሟልቶ በቃ ጊፍት መስጠት አይወድም ትልሻለች ወይ ወድሻለሁ ብሎኛ ያቀም obviously እንደ ሴት እረዳዋለሁ ፍቅር ትልቅ ቋንቋችን ነው። ግን ሌላውንም ማየት እስከማስቺ አክኖሌጅ ማድረግ እስከማስቺ ድረስ መድረሱ ትክክል ነው ብዬ አልስብም። ያ በሆነበት ተጨባጭ ሰርፕራይዝ ነው ምናምን በተባለበት ተጨባጭ ያሰብሽው ሌላ የምትኖሪው ሌላ ይሆናል። በተለይ ደግሞ አስበሽበት ካልገባሽ ማለት ነው። የኔ ሰውን ወሬ ለመሸሽ ዘንድሮማ ሳላገባ አልቀርም ምናምን ብለሽ ከገባሽበት ኪሳራ ነው የሚሆን፣ ችግር ነው የሚሆን። ሬዲነስ ይፈልጋል። ሳይኮሎጂካሊም ሜንታሊም ፊዚካሊም ሬዲነስ ይፈልጋል ብዬ አስባለሁ። ሬዲነን ብለው ሲያስቡ የሚመጣውን ሰው ጎደሎ ነው፣ ጥሩም ጎን አለው ጎደሎም አለው። ልክ እኔ እንዳለኝ ጥሩን አክሰፕት አድርጌ ጎደሎውን ቶለሬት አድርጌ ተቀብየው እንኖራለን ስትይ ምንም ችግር አይፈጠርም። ትዳር ውስጥ ፍቅር እንዳለ ሁሉ ግጭትም አለ። ለዛ ሁሉ ራስን ማዘጋጀት ግዴታ ነው። ወርቃማ የሆኑ ፖይንቶችን ነው ጀሙ እያነሳሽ የነበርሽውና ብዙ ጊዜ ግጭት እንደሌለ መጣላት እንደሌለብን አድርገን ነው አንዳንዴ የምንስለውና ስንጣላ ደግሞ ጥሎሽ ግጭቶች ሲፈጠሩ ደግሞ የሆነ እንደ ጥላቻ አይነት ተደርጎ የሚወሰድበት አለ። ሰዎች ሳይጣሉ ሳይጋጩ መኖር ይችላሉ በትዳር ህይወት? It's impossible. ኢንቴንሲቲው ፍሪኩዌንሲው ምናምን ይለያያል እንጂ እግርና እግር እኮ ይጋጫል አይደል እንዴ? አንድ ራስሽ ሆነሽ አሁን ቁርስ ምን ልስራ እርስ በርስ እንኳን አትጋጭ። ይሄን ልብስ ልልበስ ያንን ልብስ አትይም። እንኳን ሁለት ራስ ሆነሽ ትዳር ላይ ሁለት ራስ ነው ያለው አይደል? ባላለች ሚስት አለ። ይሄ it's impossible. ኮንፍሊክት by the way እይታችን ነው መስተካከል ያለበት። ኮንፍሊክት ኖርማል ነው፣ ሰው ላይ ሀፕን የሚያደርግ ነገር ነው። ሄልዚ ሲሆንና ሄልዚ ሳይሆን ነው ልዩነቱ፣ ሃንድል የምናደርግበት መልኩ ማለት ነው። ለምሳሌ ዛሬ እዚህ ቦታ እንሄድ፣ አይ አንሄድም፣ ለምንድን እንሄዳለን የምትይ ሁለተኛ እዛ ቦታ እንሄዳለን እንዳትይኝ ይለያያል ሆኖ ልዩነቱ እኮ ነው መጀመሪያው አለመስማማት። እንሄዳለን አንሄድም ግን the way you manage it ማተር ያደርጋል ነው። ይሄኛው እይታ ይኖራል መጀመሪያ። ግጭት ማለት ቶታሊ ሮንግ የሆነ ነገር፣ ሁሉ ነገሩ ኔጌቲቭ የሆነ ነገር ነው ብዬ አላስብም። ሰሞኑን አንዲት እህት ምን አለችኝ፣ እንደውም ከባሌ ጋር በጣም ደስ የሚሉኝ ገጠመኞች ማለት ነው፣ ደስ የሚሉኝ ቀናቶች ተጣልተን የታረቅንበት 3 ቀን ነው አለች። ከግጭት በኋላ ፍቅር ይመጣል obviously። ማን የማይገባን ነገር ራህሙዬ ሳይክል የሚባል ነገር መኖሩን አናውቅም። ሁሌ ፍቅር እኮ ይደብራል። እንትን ነው የተለየ ከፍ ያለ ስሜት የሚሰማሽ መቼ ነው? ከጸብ በኋላ ያለችው መታረቅ እንዲህ ይመጣና ዲክላይን ያደርጋል። ዲክላይን ሳያደርግ አፕ አይሆንም። ሁሉ ነገራችን ሳይክል ነው። ጠዋት ያለሽ ኢነርጂ ማታ ላይ አንድ ነው እንዴ? የሆነ ሳምንት ላይ ያለሽ ሙዲነት ወይ በመተነሳሽነቱ ምኑ የሆነ ሳምንት ላይ ዳውን ይሆናል። ዳውን የምንሆንበት ወቅቶች ላይ አይርዘም ነው እንጂ ቆይታው ናቹራል ሰዋዊ ባህሪ ነው። ተጣልተሽ ረጅም ጊዜ መኳረፍ፣ ድብር ብሎሽ ረጅም ጊዜ መቆየት፣ ስልችት ብሎሽ ረጅም ጊዜ መቆየት፣ ሞቲቬሽን አጥተሽ ረጅም ጊዜ መቆየቱ ነው ኖርማል ያልሆነ። ጥሩ አይደለም ነው፣ ኖርማልም ባይሆን አይርዘም ነው እንጂ ናቹራል። ያኔ ነው የምትነሳሽ ሳይደፈር ሳይጠራም እንደሚባለው ማለት ነው። ኮንፍሊክት is part of our life።
እሺ ጀሙ በጣም ነው የምናመሰግነው ጀዛክላሁ ኸይራን በጣም ደሳስ የሚሉ ናቸው እንዳላቋርጥሽ ሁሉ እየፈራው ነው እንትን እምልሽና እኔም ኮርስ ነው እየወሰድኩ ያለሁት ኢንሻአላህ የሱመዮች ፖድካስት ተመልካቾችም አሪፍ ትምህርት ወስደዋል ጥሩ ትምህርት ወስደዋል ብዬ ተስፋ አደርጋለሁኝ የመጨረሻ አንድ ፖይንት ላንሳና እንትናችንን በዚህ እንቋጫዋለን አሁን ላይ ፍቺዎች በስተዋል በተለይ ፍርድ ቤቶች አካባቢ የፍርድ ቤት ፋይሎች የሚከፈቱት በንብረት ክፍፍልና እንትን በፍቺ ነውና የትዳር ፍቺዎች እንዲበዛ ያደረገው ምንድናቸው ችግሮቹን ጠቀስ አድርገን ወደ መፍትሄዎቻቸው እንመጣና የዛሬውን እንትናችንን በዚህ እንቋጫዋለን አሁን ላይ ብዙ ፕሮብሌሞች አሉ ብዬ አስባለሁ አሁን ያለንበት ጄኔሬሽን ላይ I think cultural change እያስተናገድ ነው ብዬ አስባለሁ በፊት እንግዲህ አባወራ ተከብሮ ተፈርቶ ተሽቆጥቁጠሽለት ነበር አይደል የኛ ወላጆች ምናምን ከዛ ትንሽ መሳፈጥ ምናምን መጣ ደግሞ ምን ታመጣለሽ ምናምን ደረጃ ተዳርሰናል አልহামዱሊላህ ሴቱ በጣም እየተማረ ነው which is a good thing በራሱ ለምን ማህበረሰብ ቀራጭ ሴት ነች ልጅን ምትቆተኩት ሴት ናት መማሩ ግን ምን ተከትሎ መጣ ስራ መስራትና መጣ ስራ መስራት ደግሞ ብር ብቻ አይደለም ገቢው እችላለሁ አደርጋለሁ ብትኖርም ባትኖርም ምንም ለውጥ የለውም በራሴ መቆም እችላለሁ ማለትና መጣ ናቹራሊ ደግሞ ሰዎችን አላህ ያስተሳሰረው አንዱ ፈላጊ አንዱ ተፈላጊ ሆኖ ሴት በጠቢዓዋ ሪሲቨር ናት ይባላል ተቀባይ ተቀብላ ደግሞ የምትሰጠው ሪስፖንስ እሱ ደግሞ ጊቨር እንዲሆን ያደርጋል ሰጪ እንዲሆን ማለት ነው እንዲህ ነው በቃ ሮቴት የሚያደርገው ሲሰጥ ስትቀበይ መልስ ስትሰጩ ለተቀበልሽው ነገር ሰጪ ይሆናል በድጋሚ እንዲህ ነው ሮቴት የሚያደርገው ያ ቦንድ የተቆረጠ ይመስለኛል በቃ በራሴ ሁሉ ነገር ማድረግ እችላለሁ so who cares አይነት ነገር መጣ ቀረ ምንም አይፈይድልኝም ወንዱ ምን ሆኗል በርግጥ ያሁን ዘመን ወንድ መተቸት ስላለብኝ ነው ሸሪዓው ላይ የምናቀው አይነት ሪጃል እየቀነሰ ነው ያስባል ለምሳሌ ሸሪዓው ሚሊዮነር እንኳን ብትሆኚ ምንም ነፈቃይ ማድረግ ግዴታ የለሽም ምን አላት ብሎ ይቀባል ትሰራላት ማለት ኢኮኖሚ ጫናውን እረዳዋል ተጋግዘን ምናምን ኦኬ ግን ግዴታሽ ደግሞ አድርጎ አንዳንዴ እንደ ማህበረሰብ ራሱ የተሳለብን ነገር አለ እርግጥ አንዳንዴ ስታዩ ሴቷ ኢቭን አርሳ ሁሉ አጭዳ ሁሉ ምናምን ሽጣ ምናምን ቤተሰብ የምታስተዳድርበት ባለ ቁጭ ብሎ ማለት ነው አይነት ሴናሪዎችን ታያለሽ ይሄ ከሸሪዓው አንፃር ትክክል አይደለም የፈለገ ካልቸር ቢሆንም ማለት ነው በተለይ አሁን አለ ቲፒካሊ ሙስሊም ኤሪያዎች ላይ ታያለሽ እንደዚህ አይነት ነገር ግን አሁን ሸሪዓው ነው አይደል ዋና የሚዳኝን ነገር ሸርዓን ስታዩ ሰው ልጅ ተከባብሮ ካልኖረ ትዳር ላይ ሐታ ረሱላህ ሰለላሁ ዐለይሂ ወሰለም ለሰው ቢሰግድ ኖሮ ሚስት ለባሏ ሲስማች ቆጣ ማረግ አለብሽ ትዳሩ ሜንቴን እንዲያደርግ አንቺ ፍቅርሽን እንክብካቤሽ እንድታገኝ ነው ሌላ ነገር አይደለም ባሪያ ማረግ ምናምን ሴንስ ኖሮት አይደለም ምን ይሆናል አለመፈላለግ አለ በቃ በራሴ ይችላልው ብቁ ነኝ መጣ ሄደ ምንም እንትን አይለኝም ወንዱም ደግሞ ቱ ማች ኤክስፔክት ማድረግ አለ ለቢዚ ላይፍ ስታይል ነን ያለን ሴት ደግሞ እንክብካቤ ፍቅር ትፈልጋለች ብር ማምጣቱን ነው እሱ የሚያየው ወጥቶ መስራቱን ነው የሚያየው ምን ስራ ላይ ነው እኮ የቆየው ጫት ስቅም አልቆየው ዝም ብለ ያልባሌ ቦታ ላይ አላሳልኩና ይላል መቶም ግን አቬለብል አይሆንም ምን አለ ደግሞ ሌላውን ቀውስ ያመጣ ነገር ሶሻል ሚዲያ የሚባል ነገር አለ ሲገባ ስልኩን ማያ ትርፍ ሰዓት ነው የሚመስለው ቤት ላይ ከዛ ሴት ደግሞ ምን ትፈልጋለች ፍቅርን ትኩረትን ትፈልጋለች ልጆች ደግሞ አባትን በአካል ፕሬዘንት መሆን ብቻ አይደለም በአቅሉም በኢሞሽኑም ፕሬዘንት የሆነ አባት ያስፈልጋቸዋል አለበለዚያ ኖሮም እኮ የቲምር ልጅ እኮ የሚያድግበት ሁኔታ አለ ብር ብቻ ስላመጡ ልጅን አሳደገን ማለት አይችሉ ብር ማምጣታቸው ትልቅ ኃይል ነው አልহামዱሊላህ ግን ደግሞ እንዴት ዋላችሁ ትምህርት እንዴት ነው ምናምን ወንድ ልጆች ሲሆኑ በተለይ ጋይዳንስ ይፈልጋሉ ሴት ልጅ ፍቅርን ትፈልጋለች ያባትን መተሻሸቱ መተቃቀፉ መላፋቱ አለ አይደል በልጅነቷ አይን ኤክስፒሪየንስ ካደረገች ጎረምሳ ያስቸግራት ወንዱም ደግሞ ፋዘር ፊገር ይፈልጋል ወንድ አይደል ወንድ ነው በቃ የሚያየው ሪሌት የሚያደርገው ሮል ሞዴሉ አባቱ ነው
ተግባባን ያንን ይፈልጋል ግን አሁን ያ ነገርም ቀንሷል በጣም ብዙ ሴቶች ኮምፕሌን ያደርጋሉ እስቲ ስትበላ እንኳን ቁጭ አድርገው ብለዋል ትልሻለች ስልክን ስክሮል እየተደረገ ነው ቤትም የሚገባው ቶታሊ ሮንግ የሆነ ነገር ሰብር ማድረግ በጣም የለንም በጣም ለሰው እናወራለን አሁን ላይ አንዳንዴ 20 ምናምን አመት ኖረው ምናምን አንዲት ችግር ሳይሰማ ሽምግልና ላይ ብቻ እንዲህ ሆነ ከበድ ብሎ ጉዳዩ የምትሰሚበት ሁኔታ አለ እርግጥ እስከዛ ድረስም አፈኙ ማለትም ላይሆን ይችላል ግን ቶሎ ሰው ይሰማል ሶሻል ሚዲያ ላይ ብዙ ሐሳብ ሁለት ሰው ሆነሽ ያልፈታሽውን ችግር ሌላ 3-4 ጭንቅላት ጨምረሽ እንዴት ነው ማኔጅ የሚደረገው በጣም ከባድ ነው የሚሆነውና ብዙ ፋክተር አለ ኢኮኖሚክ ጫናውን በቲ ሸርዓን ኢልማችንም ዲናችንም እያነሰ መሄዱ ሐታ ሱናዎች ተለይተው የሚተገበሩበት ሁኔታ ታያለሽ በጣም የረሱል ሱና የዲኑን አስተምሮት የመተውም ሞር ዌስተርናይዝ የማድረግ ራስንም ብዙ ቶቶች አሉና አይ ቲንክ ብዙ ኮምፕሊኬትድ የሆኑ ኢሹ ነው ብዙ ፋክተር እንዳለው ነው የምረዳው ፍቺዎች የበዙበትን ሁኔታ የፍቺ መንስኤዎች ችግሮችን እያነሳን ነበረ ሶሻል ሚዲያው ቀደም ስታነሺ ነበር ይሄ በግልጽ አለመነጋገር ግልጽኝነት መታጣቱ ብዙ ችግሮችን በትዳራችን ውስጥ እንድናስተናግድ እያደረገን ያለ ይመስለኛል ችግሮችን ካነሳን አይቀርጀሙ እስኪ መፍትሄዎቻቸውን ደግሞ አስቀምጠን የዛሬውን ዝግጅታችንን በዚህ እናጠናቀቅ መፍትሄ ብዬ የማስበው እንግዲህ ሐቂቃ ነው የምልሽ የሰው ልጅ ለአላህ ቅርብ ካልሆነ ሌላው ሪሌሽንሺፕ ይከብዳል ብዬ አስባለሁ ስትሮንግሊ ማምንበት ነገር ኢቭን ትሬኒንግ ላይ አንድ ፓርት አለው ስፒሪቹዋሊ ከአላህ ጋር ነገሮችን ካላስተሳሰርሽ ዱንያ ላይ ያሉ እንትኖችን መወጣት አትችይ ከአላህ በራቅ ነው ልክ ይመስለኛል ላይፋችን ሚዝረብል የሚሆነው ለምን ኢነር ሰርክላችን በቃ ረህመት ኢሚዲየትሊ የቅርብ ሰርክልሽ የሚያሳስብሽ የምትጠነቀቂበት የምትለፊለት ካንቺና ከአላህ ጋር ያለው ሪሌሽንሺፕ ነው ሰከንድ ስቴጅ ላይ ነው የሚመጣው ባል ወይም ሚስት እያለ ልጅ ይሆናል እያለ እናት አባት እህት ወንድም ምናምን ሰርክሉ እንደዛ እየሰፋ የሚሄደው ስፒሪቹዋሊቲ ፓርታችን ከብዙ ነገር ጋር ሪሌት ያደርጋል ሪሊጂየሲቲ ያላልኩሽም ሃይማኖተኝነቱ ሳይሆን መንፈሳዊነቱ ከአላህ ጋር ነገሮች ማስተሳሰሩ ማለት ነው በራቅሽ ቁጥር ሁሉ ነገር ነው የሚርቅሽ ዓሊሞች ባዶች የሚሉት ነገር ነው አላህን ሳመጻው አታ ባህየይና ባለቤቴ ነው ማገኘው ነው ግልጽ የሆነ ነገር ነው ያንን ነገር በጣም ፕሮቴክት ብናደርገው ከአላህ ጋር ያለንን አላቃ ሰላታችን ኢባዳችን ውሏችንን ምናምን በጣም ጥንቅቅ ብንልበት በራሱ መፍትሄ ነው ያስባላች ልብሽ ሲረጋጋ ነገሮችን ፖዚቲቭሊ መቀበልም መፍትሄም ፍልቄ ማለትም ፕሮባቢሊቲ አለ ብዬ በጣም አምናለሁ ሲቀጥል ደግሞ ትክክለኛ ከሆነ ቦታ ትክክለኛ ምክር መውሰድ አለብን እንደ መፍትሄ ለምሳሌ አንዳንዴ ምን ይሆናል ምን ያመጣል አንቺን መሰለ አግኝቶ ነው ምናምን ሰው ይመክርሻል ትንሽ እኮ ህመም ስትነግሪው ነው በቃ እንዲህ ከሆነማ ምናምን ባል ያስቀምጠልሽ ይመስልሻል ወይ ሚስት ያስቀምጠልሽ ይሄ እንደዛ ይባል ትዳር ላይ ሰው ከገባ በኋላ ያሹን ነገር ለማቆየት ነው እንጂ ያሹን አፍርሰሽ ያልያሹን ጋሩጭ የሚል በጣም መጥፎ የሆነ ምክር ነው እንዲ ሰብር የሚያስደርግ ሰብር ቢማዕና ሰብር ማድረግ ያለብሽ ነገር ላይ ዙልም ላይ አላልኩሽም ሰብር እዛ ላይም ሰብር እንድናረግ ግዴታ አልተደረገብንም መሆንም አለበት ብዬ አላስብም ግን አብሽሪ አይዞሽ ያልፋል እንዲህ አድርጊ ብሎ ትክክለኛ ምክር የሚመክር ሰው እንኳን የለም ምን ይሆናል አንቺን እንዳልኩሽ ማለት ሞቅ ያረግሻል በቃ ልክ ነኝ ትያለሽ ማለት ነው ትሬኒንግ ላይ ምን ይገጥመኛል መሰለሽ እንደውም አንድ ማስታውሳት 10 አመት ምናምን ኖራ ነው ኦልሞስት ለካ ያኔ ከቤት ወጥቷል ባለቤቷ ምናምን ኦፊሻሊ አልተለያዩም እንጂ ላይትራሊ ተለያይቷል አብረው እየኖሩ አይደለም እና እስከዛ ሰዓት ድረስ የምታስበው 100% እሱ ብቻ እንዳጠፋ ነው የ10 ሳምንት ትሬኒንግ ነው 8 ሳምንት ምንም የሚሆንበት ጊዜ አለ ዴይ ዋን ላይ እንትኑ ትሬኒንጉ መሃል ላይ ያቁነጠንጣታል ሁሉ ምን ሆና ነው ብያለሁ እንዴት ላርመው ነው በቃ ሄደች ወደኋላ ለካኔ ጋር ነበረ ክፍተቱ ገብቶሻል ክፍተትሽ ይሄ ነው ካልተባልሽ የሚመክርሽ ሰው ከሌለ አባባሽ ነገር ነው ልልሽ ነው አንደኛው ፖይንቴ
ከዛም ደግሞ ምን ይሆናል ግልጽ የሆነ ውይይት ማነስ በተለይ ሙስሊሙ ኮሚኒቲ ላይ ይሄና ያዋለው ግልጽ የሆነ ንግግር ሰው ችግሩን መፍታት ሲገባው ሌላ አማራጭ ላይ ይሄዳል ትክክል ያልሆነው ነገር ማለት ነው ብትነጋገሪ እኮ በጣም ትግባቢያለሽ መግባባት የምትችይበት ነገር ነው ሹራ ግን የለን እንዴት ነው አካሄዳችን እንዴት ነው ተመችቶሻል ወይ ምን ላስተካክል ምን ጎደለ ምን ይጨመር መባል እኮ አለ በዚህ ላይፍ እኮ ዞሮ ከብቶሻል ቤት ነው የምትመሰርች ዝም ብሎ የምታፈርሹ ነገር አይደለም ግልጽ ሆነ ውይይት ሽማግሌ ምንም ሶስተኛው ወገንም ሳታስገቢ በተለይ ሴቷ መደመጥ ትፈልጋለች የሚያደምጣት ቢሆን ወጣ ሚስጥሩን አደባባይ አትነዛም በእርግጠኝነት ወንዱም ደግሞ ሲያዳምጥ ለመፍትሄ እንጂ እንዲህ ያልሽኝ ምናምን ለእልህኝነት ለምን ክብሬ ተነካ አይነት መሆን የለበትም ብዬ አስባለሁ ሶስተኛው ነገር ደግሞ ትኩረት መስጠቱ ራህሙዬ እንዳልኩሽ ሰው ለቢሮ ስራ በጣም ይሽቆጠቆጣል እኮ በጣም ፕሮቶኮልሽን ጠብቀሽ አደብሽን ጠብቀሽ ንግግርሽን መጥነሽ አይደል ፕላን አውጥተሽ ዛሬ እንሰራለን ምናምን ግን ቤት ስትገቢ በቃ እንደ ልብሽ የምትሆኝበት ማንንም ኮንትሮል የማያረግሽ ኧረ በቃ መብቴ ነው የምትይበት ከሆነ አይሆንም ካልሰጠሽው አይሰጥሽም በመሰረቱ ማለት ነው ይሄም ትልቅ ሪሌሽንሺፕ ነው ኦፍ ኮርስ 8 ሰዓትሽን ስራ ልታሳልፊ ትችያለሽ ቤት ገብተሽ 1 ሰዓት እኮ ኢፌክቲቭ የሆነች 1 ሰዓት ባለቤትሽን የምታይበት ልጆችሽን ስለ ትዳርሽ የምታወሪበት ከዛ ሰውነሽ እንቅልፍ ይመጣል ትተኛለሽ እኮ ምንም የተለየ እንትን አይልም ከሳምንት ቢዚ በወር 3 ሰዓት ታጫለሽ ለምሳሌ በወር እንደ ቤተሰብ ቁጭ ብለሽ የምታወሪበት ሐሳብ የምትለዋወጭ ምን ላይ ነን እንዴት ነው አካሄዳችን የምትይበት ግምገማ የሌለው ስራ እኮ ሁሌም ፌል ያደርጋል ሞኒተሪንግ እና ኢቫሉዌሽን እኮ ትልቅ እኮ አክቲቪቲ ነው አይደል እንደ አንድ ድርጅት this is organization ኢንስቲትዩሽን ነው በራሱ ሹራዎችን ብንለምድ በቃ ሰው እንደ ኢቭን ልጆች ራሱ ማውራት ያለባቸው አይ ባባዬ እንዲህ ብታረግልን ሐሳባችሁን ማሚ ይሄ ነገር ሻልተነቸን እንዲህ ቢደረግልን የሚሉበት እኮ ጊዜ ሊሰጣቸው ይገባል ልጅም እኮ አንድ የትዳር ፍቺ ምክንያት ነው ታውቂያለሽ አይደል በተለይ ጎርመስ ያሉ ልጆች ልጅ ከደረሰ ቤት ፈረሰ ይላል እኮ ሲተረት ራሱ አይ ቲንክ 4ኛ ደረጃ ላይ የሚቀመጥ ነው የዲቮርስ ምክንያት ተብሎ አንዳንዱ ያው 3ም 5ም ላይ የሚያደርጉታል እንደየሪሰርቹ ዳታ የሚወሰን ነገር ነው ሶ ሹራም ደግሞ በእንለምድ ከዛም ደግሞ ኮሚትመንት አሁን ኮሚትድ ኢቨን ስራ ላይ ራሱ 10 ስራ የሚለቅሰው ነው የምታየው ጄኔሬሽን ኮምፕሌን ያረጋሉ ምናምን ለኪጧቱ ተማታ መግባት አይነት ስራ እኮ ያው ጄኔሬሽን የቲክቶክ በተለይ የኮንተንት ክሪኤሽን ላይ ያለው ኢኮኖሚ አይፈልገው ምን መሰላቸት ይኖርብሻል ትዳር ላይ ማለት ነው እና ኮሚትመንቱ በጣም ያስፈልጋል የገባሁበት ነገር ላለቀው ነው የገባሁበት ነው በተቻለ መጠን ለማስተካከሉ እየጣርኩኝ ማለት ነው ለምን ሰው ነው መላእክት አይደለም እኔም እኮ ሰው ነኝ የራሳችን አይብ ስለማይታየን ነው እንጂና ያ ነገር ካለ የቤተሰብ ጣልቃ ገብነት ፋይናንሻሊ ያሉ ነገሮች እነዚህም ኮንትሮል መደረግ ያለባቸው ነገር ናቸው ያን ማድረግ ከቻል በተለይ የቤተሰብ ጣልቃ ገብነት በጣም አታሽነን ሴቶች በተለይ ለእናት ከዛ አንቺ ሄደሽ እንዲሆን የተዘረግፈልሽ ተመልሰሽ ኮዚ ሆነሽ እናት ግን ልታስብ ልጅን እንደስ ይብሉ ቆይ ሰውዬማ ያለች ነው ይሄ ቶታሊ ሮንግ ነው እህት ቢሆን እናት ቢሆን ምን ነገር የለበትም የከፋ ነገር እኮ ከሆነ ሐከመ ሚን አህሊ ወሐከመ ሚን አህሊያ ነው ሐከም ማለት ምንድነው ሳያዳላ የሚወስን ሰው ነው እንጂ እናትሽ አባትሽ እኮ ኢሞሽናሊ ወደ አንቺ ተዘነበሉ ናቸው ኦብቪየስሊ ፍርድ ላይ እንትን የሚሉ ሰዎች አይደሉምና ጣልቃ ገብነቱን መቀነስ ጓደኞች አንዳንዴ ቀቢ ይመጡና ቤትሽ እዚህ ቤት ላይ ነው የምትኖሪው ልልሽ ይችላል አንቺ እኮ እንደዚህ ላይፍ ዲዘርቭ አታረጊ አላህ እኮ ነው የቀደረው የረዘቀው አንዳንዴ መጥፎ ሰርክሎች ራሱ መተው ሊሆን ይችላል ሰብር የማያስደርጉሽን ስለ ላይፍሽ ደስተኛ እንዳትሆኝ የሚያረጉሽን ሪሌሽንሺፖች ብሬክ ማድረግ ሁሉ ሊሆን ይችላል አይበልጥማ ከትዳርሽ ሶ ይሄንም ንባብም
ፖዚቲቭ ማለት ትክክለኛ ንባቦች ቢኖረን ምናዳምጠው ምንሰማው ቲክቶክ ላይ 10 እንዲህ ነገሮች ይልሻል 5 እንዲህ ነገሮች ይልሻል ምን ያህሉ ኢፌክቲቭ ነው እንግዲህ والله አለም የተዘከመበት ሰው እንጂ ዝም ብለሽ ፊልተር ሳታረጊ 10ን ምክር ከተንትን ጋር አይሆንም obviously እና ለዛ ነገር ብናረግ እንግዲህ ከአላህ ጋር ፈቅዶም የጠላውን ፍቺ መቀነስ እንችላለን ብዬ አስባለሁ والله شكرا جزاك الله خيرا ጀሙ በጣም ደሳስ የሚሉ ሐሳቦችን ነው ስታነሽ የነበረው በነገራችን ላይ ፍቺም እንደ አንድ መፍትሄ ነው አይደል አንዳንዴ የሚወሰደው ግን ምን አይነት ደረጃ ላይ ሲደርስ ነው ወደ ፍቺ መሄድ ያለብን ትዳሩ እንዴት ሲሆን ነው በቃ ይሄ ትዳር ቢበቃ ይሻላል በፍቺ እንትን ቢባል ብንገላገል ይሻላል የምንለው ምን አይነት ደረጃ ላይ ሲደርስ ነው የሚለውን እንደ መፍትሄ መስሎን እናንሳና ኢንሻአላህ እንላለን ፍቺ ለመሰረቱ ብዙ ሸራንም አክሰፕተብል የሆኑ ሪዝኖች አሉ ፊዚካል ቫዮለንስ ካለ ምንም ድርድር የለም ለት መመከር ወይም ሽማግሌ መግባት ግዴታ ነው በያስባለሁ ተሰሚያለሽ ፊዚካል ቫዮለንሶች ሚማታል የሚደባደብ ጥርስ የሚያወልቃል والله በጣም ማለት ሪፍቀን ቢልቀዋሪ ነው ያለው ሰለላሁ ዐለይሂ ወሰለም ከሰላት ቀጥሎ ሊሞቱ ሲሉ ገርገራ ያስበሻል አደራው እንደሚበላኮ ስለሚያውቁ ለምሳሌ ከቢሮ የሆነ ኢምፖርታንት የሆነ ዶክመንት አደራ ምትዩ ምን ስለምትፈሪ ነው እንዳይበላሽ ስለምትፈሪ ነው አይደለ ከተበላሽስ ምን ስለሚያመጣብሽ ኮንሲኩዌንሱ ከባድ ነው የሰላትን ነገር አደራ ሰላት ማለት ሙስሊምን ከካፊር የሚለይ ነገር ነው አወሉ ማ ይሐሰቡ يوم القيامه ሰላት ነው ከ7 አመት ጀምሮ ፕራክቲስ አድርጉት የተባለው ነገር ሰላት ነው hatta ጅብሪል አለይሂ ሰላም አይደለም ይዞት የመጣው ረሱላህ ሰለም ሄደው ነው አላህ Subhanahu Wa Ta'ala ያዘዛቸው ይሄን ነገር ይሄንን ሰላት ሴቶችንም አደራ ተብሏል የሴቶችን ነገር በእጃችሁ ስር ያሉ ሰዎችንም ጉዳይ አደራ ያኔ ባሪያ ነበረ አሁን ደግሞ ብዙ ሰራተኛ ተቀጣሪም አለን አይደል አደራ የተባለው ለምንድን ነው የማህበረሰቡ ዋናው ክፍል ነው ሐቂቃ ዝቅተኛ ማህበረሰቡን በተቀጣሪ ምናምን የነሱ ዱዓ ሊሆን ይችላል ፕሮቴክት ያደርገን ያለው የራሱ እንትን አለ ያው ቶፒካችን እዚህ ላይ ስለሆነ ወደዚህ ልመልሰው እንጂ ተሰባሪዎችን አደራ ተጠንቀቁላቸው ነው ከተባለ አሁን እኮ ተሰባሪ ሳይሆን ብረት እኮ ይሁን እኮ የሚመስለው አሁን ላይ ያለው ነገር ማለት የምትሰሚው ነገር والله አንዳንዴ ያሳምምሻል ብዙ ነገር ሰማለው በእንትን አንፃርና አይን ማጥፋት አለ በጩቤ መውጋት አለ ልጆችን እናት መስደብ አለ መዝለፍ አለ ቤተሰብ ማንቋሸሽ አለ ምግብ መከልከል አለ አስቤዛ ማሳነስ አለ ፋብሪካ ምናምን አለው ግን እኔ ለምኜ ነው አስቤዛ የሚገዛልኝ ምትልሻለሽ በጣም ከባድ ዙልም ትሰሚያለሽ ይሄ ቶለሬት ማድረግ ከባድ ነው ሐቂቃ እንደ ማህበረሰብ ሴቷ ላይ ጫና አለ አይደለ ወንዱ እኮ ትንሽ በር ሲያገኝ ፍታት ነው የሚባለው ሴቷ ስቻይ ሰብራ አርጊ እችለሽ ደግሞ ማትቺበት ሌቭል አለ ከማትቺበት ሌቭል ላይ ምንም ይሁን ምን ማለት ነው ትዳሩ ካልቆመ ሰላም አትሆን እንደ ሰው መቆም አለብሽ መጀመሪያ አንቺ ነሽ እኮ አንቺ ስትኖሪ ነው ሌላውም ነገር የሚቀጥለውና አንዳንዴ የሆነ ትቺና ተጠራቅሞ አረ በቃኝ የምትይበት ስቴጅ አለ ባይ ዘ ዌይ ሞር ወደ 40 አመት ምናምን ሴቱም ሲጠጋ መጠንቀቅ ያለበት ነገር ሆርሞናል ፕሮብሌሞች አሉ የሜኖፖዝ ስቴጅ ላይ አለ አይደለ ፕሪሜኖፖዝ ደግሞ ስቴጅ አለ ይሄ ከማረጥ በፊት ያለው ላይ ሆርሞኑ ብዙ ይቀያየራል በጣም በስጭት ምናምን ሊያመጣ ይችላል ችለሽ የኖርሹ ነገር ያን ያልችል የምትይበት ሁሉ አለ ሆርሞናል ባላንስ የሚያመጡ ምግቦችና መጠንቀቅ ያለብን እንደዚህ ለማስታወስ ያህል ነው ኬሚካል እና ሆርሞን ኳንት ባልገባም እነዚህ ከአቅምሽ በላይ ሲሆን በቃ ተፈቅዷል እኮ በእርግጥ ከሳቦችም የምናገኘው ነገር አለ ቅናት በጣም ከፍተኛ ቅናት የዙበይር ኢብኑ አልዓዋም እና ያስማ ቢንት አቡበከርን ትዳር ብናይ ረዲየላሁ ዐንሁ አጅመዒን በጣም ከባድ ቅናት ነበረበት ማለት አይ ቲንክ አስማ አይደለችም አስማ ቢንት ኡመይስ ትመስለኛለች እንደውም ሲራ ላይ እርግዝና ላይ ልክ ስትወልጂ ፍቺው ይጸድቃል ይዳይለብሽ ምን ልክ ምጧ ሲመጣ ጠብቃ ነው ፍታኝ ብለው
ፈታት ማለት በጣም ከባድ ቅናት ነበረባቸው ዙበይር ረዲየላሁ ዐንሁ ማለት ነው። አሸረል ሙበሽሪን ፊል ጀና ናቸውና እንዲህ አይነት ነገር በቃ ሚዝረብል የሚያደርጉሽ ነገሮች ሲኖር አክሰፕተብል ነው። በቃ መፍትሄ እኮ ነው። ለአላህ አታቂም ደግሞ አላህ በምን እንደሚከስሽ ከጥሩ ትዳር ወጥተሽ መጥፎ ሊገጥምሽ ይችላል፣ ከመጥፎ ትዳር ወጥተሽ ጥሩ ሊገጥምሽ ይችላል። ሁሉንም ኢህቲሳብ ነው የምታረጊው። በቃ አላህን ቀደር ማስተናገድ ነው። ዞሮ ዞሮ ዱንያ ነው ጀነት አይደለም ያለንበትና እንደዚህ ከሆነ አይ ቲንክ መፍትሄን ስለሆነ ዲቮርስ በራሱ ፍቺ እንደ አማራጭ ልንወስደው እንችላለን ብዬ አስባለሁ። አላህ ሽኩራን ጀዛኪላሁ ኸይራን። ጀሙ እንግዲህ ዛሬ እዚህ ተገኝተሽ እነዚህን የመሳሰሉ ወርቃማ ምክሮችሽን ስለሰጠሽን እጅግ አድርገን በአላህ ስም እናመሰግንሻለን። ኢንሻአላህ በቀጣይ ጊዜም በሌላ አዲስ ሐሳብ ዳግም ተመልሰን እንደምንገናኝ ተስፋ አደርጋለሁ። በደንብ አድርገን ካዳመጥነውና ከተጠቀምንበት ሐቂቃ ይሄ ራሱን የቻለ ኮርስ ነው። ሹክራን ጀዛኪላሁ ኸይራን። አላህ ያበርታሽ። ብዙ ነገር ካንቺ እንጠብቃለን። በትዳራቸው ብዙ ለውጥ ያስመዘገቡ እህቶች እንዳሉም እኔ አውቃለሁኝና ኢንሻአላህ የሱመዮች ፖድካስት ተመልካቾችም እህቶችም በዚህ ምክርሽ ይለወጣሉ የሚል ተስፋ አለኝ። ጀዛኪላሁ ኸይራን ለማለት ወዳለሁ። ሹክራን በጣም ራህሙዬ፣ እኔም መድረኩን ስላመቻቸሽልኝ ሐሳቤንም እንዳካፍል እድል ስለሰጠሽኝ አላህ ኸይር ጀዛሽን ይክፈልሽ። እኛም በሰማነው የምንጠቀም የምናወራውንም የምንኖር አላህ ሱብሓነሁ ወተዓላ ያድርገን። አላህ እንግዲህ ሁሉም ሴት ወላሂ ደስተኛ ሆና መኖር አለባት ብዬ ነው የማስበው። ለምን የሴት ደስተኝነት ለልጅ ነው፣ ለልጅ በጣም ኢምፖርታንት ነው። ጄኔሬሽን ነው ደስተኛ የሚሆነውና you deserve a life of happiness ነው ለሴቶቹ ምክሬ። ሲክ አድርጉት፣ ፈልጉት ነው የምለው። በትክክለኛው መንገድ ፈልጉት ነው የምላቸው። የሰማነውንም አላህ በተግባር ላይ የምናውል ያድርገን። ጀዛኩሙላህ ኸይር። አሚን። እጅግ አድርገን እናመሰግናለን። እንግዲህ ውድና የተከበራችሁ ተመልካቾቻችን ከጀሙ ጋር የነበረን ከጀሚላ ጋር የነበረን ቆይታችን የተከታተላችሁትን ይመስል ነበረ። ከልጆቿ ከስራዋ ጊዜዋን አካፍላን እዚህ ተገኝታል ይህንን የመሳሰሉ ወርቃማ ምክሮቿን ለግሳናለች። በእናንተ በተመልካቾቻችን ስም እጅግ አድርጌ በድጋሚ አመሰግናታለሁ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ እንግዳ እስከምንገናኝ ድረስ ባላችሁበት የአላህ ሰላም ከእናንተ ጋር ይሁን። ፕሮግራሙን በመምራት አብሬያችሁ የቆየሁት እኔ ራህመት ታጁ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።